እሺ ደስ አለኝ። ጸጋና ሰላም ይብዛልህ። ሰላም ነው። እንዴት ነህ? ደህና ነህ? ደህና ነኝ፣ እግዚአብሔር ይመስገን። ያው እኔ እያዳመጥኩ ነበረ። አዎ። ነቢያቶች ሙስሊሞች ናቸው ባልከው ጉዳይ የመጀመሪያው ጥያቄ ነው። አይሽ ቅድም ነቢያቶች ሙስሊሞች ናቸው ልትል የቻልክበት ምክንያት ሐዲሱ እንደዚህ ቁርአኑ እንደዚህ ስላለ ነው ያልከው። እሱ ደግሞ ቁርአኑ እኮ የእናንተ መጽሐፍ ከሰማይ ወረደ ይላል። ኦኬ እሺ እንበል። የእኛም መጽሐፍ ኦሪትና ወንጌልንም ከሰማይ ወረዱ ነው የሚለው። ያ ደግሞ አይደለም። ወንጌሉም ሐዲሱም እያንዳንዱ ነቢያት የጻፈው ነቢያቱ ሐዋርያት የጻፈው ነው። መጽሐፉ ራሱ ይናገራል። በዚህ አንዲ መውሰድ እንችላለን። በተጨማሪ ደግሞ ነቢያት ሙስሊም እንዳልደሉ እኔ ማስረጃ እሰጣለሁ። ማስረጃ እንደዚህ ናቸው አይደሉም ሳይሆን ማሳያ ያስፈልጋል፣ መግለጫ ያስፈልጋል። ለምሳሌ ነቢያቶች እኛ ክርስቲያኖች በነቢያት ፈለግ ነው ያለ ነው። አንድ ምሳሌ ብነግርህ ታቦት እነሱ ናቸው የሰሩት አይደል? ሁለተኛ በ40 እና በ80 ቀን ሄዶ ቤተ መቅደስ ስርዓት ተፈጸመ። የነቢያት ስርዓት ነው። ከተናገርክ አይቀር አንዲት ጥያቄ ብቻ ልጠይቅሽ። ነቢያቶች አንተ ክርስቲያን ናቸው ብለህ ነው የምታምነው? ባጭሩ እኛ በእነሱ ፈለግ ነው ያለ። አልጠይኩም። እሱ ነቢያቶች ክርስቲያን ናቸው ብለህ ነው የምታምነው? ክርስቲያን እኮ ይኸውልህ ነቢያት ትንቢት በተነበዩለት በክርስቶስ ክርስቲያን ተባልን እንጂ እነሱ እኮ ክርስቶስ አምላክ ስለሆነ እሱን የሚከተሉት አይደል? ነቢያቶች ክርስቲያን ናቸው ብለህ ነው ወይ የምታምነው? ባጭሩ አንተ ክርስቶስ እኮ በኋላ ነው ክርስቶስ እኛ በክርስቶስ ነው ክርስቲያን የተባልና ክርስቶስ ደግሞ 2000 ነው አይደል? በ2000 ዓመቱ ነው መለኮትና ስጋ ተዋህዶ ከተወለደ ማለት ነው። ከዛ በኋላ ነው ክርስቲያን የተባለ። ከዛ በፊት ግን እነሱ በተስፋ ሲጠብቁት ነበር። ነቢያቱ ብቻ እኮ አይደለም ዓለም ሁሉ እኮ ነው በተስፋ ሲጠብቀው የነበረ። ከ5500 ዘመን ጀምሮ ወደታች እየቆጠረ እኮ ነው ሲመጣ የነበረው ዓለም። ይሄ እኮ ማንም የማይከራከር እኮ ነው። ክርስትናን ነው በተስፋ ሲጠብቀው የነበረው፣ ክርስቶስን ማለት ነው። ክርስትናን ግን አልነበሩበትም። ክርስትና ማለት ምን ማለት ነው? ክርስትና ማለት እኮ የክርስቶስ ተከታይ ማለት ነው አይደል? ወደ እሱ እንመጣለን። ክርስትና ማለት ምን ማለት ነው? የክርስቶስ ተከታይ ምን ይባላል ወደሚለው እንመጣለን። አሁን ጥያቄው ምንድን ነው? ነቢያቶች ክርስቲያን ናቸው? አዎ ክርስቲያን ናቸው። በጣም ጥሩ። አንድ ነቢይ እኔ ክርስቲያን ነኝ ያለበትን ጥቅስ ውስጥ ይኸውልህ፣ እሱ ችግር የለም። አንተ የቁርአኑን ልጠቅስልኝ ነው አይደል? እኔ ማስረጃ ክርስቲያኖች የቁርአን ተው ችግር የለውም። አንተ ስለማትቀበል ችግር የለውም፣ አልጠቅስልህም። ከመጽሐፍ ቅዱስ አንድ ነብይ እኔ ክርስቲያን ነኝ ያለበትን ስጠኝና አረጋግጥልኝ ክርስቲያን መሆኑ። ማሳያ እነግርሃለሁ። ማሳያ መግለጫ የቱ ጋር እኛና እነሱ የምንሄድበት መንገድ ተመሳሳይ እንደሆነ አሳያለሁ። ምዕራፍና ቁጥር ስጠኝ። አንድ ነብይ እኔ ክርስቲያን ነኝ ያለበትን እናውጣው። ቃሉ ይነበብ። እሱን እኮ ነገርኩ መጀመሪያ። ቃሉን ንገረኝ፣ የቱ ጋር ነው ያለው? እነሱ በተስፋ ሲጠብቁት ነበረ። እነሱ የሰሩት አሁን በእኛ በክርስቲያን እነሱ በሰሩት ፈለግ ነው ያለን። ከነሱ ከሰሩት እነሱ የማያውቁት ስርዓት የለም። ወደሱ ልመጣ ነው። አንድ እኔ ክርስቲያን ነኝ ብሎ እየተናገረ አንድ ነብይ ያለው የመጽሐፍ ቅዱስ ነው። ነገርኩህ እኮ ክርስቶስ የዛሬ 2000 ዓመት ነው የተወለደ። ስጋና መለኮት ተዋህዷል አይደል? ስርዓቱን ከዛ በፊት ዛሬ እኛ የምንመራበትን ሁሉ እነሱ ናቸው ያስቀመጡት። እኛ በእነሱ ፈለግ ነው ያለ ነው አልኩ። እሺ በእነሱ ፈለግ ላይ ነህ አይደለህ የሚለውን ወላሂ በቀጣይ ላይ እናወራለን፣ ችግር የለውም። አሁን ግን የጠየኩህ አንድ ነብይ እኔ ክርስቲያን ነኝ ብሎ ተናግሯል ወይ? እኛ ጋር ብትመጣ አልጠየቅኝም እንጂ ነገርኩህ እኮ በቃ እኛ በእነሱ ፈለግ ነው ያለን። በቃ እኛ አሁን ለምሳሌ ነቢያቶች እኛ ናቸው ብንል ያምርብናል። በእነሱ ፈለግ ነው ያለ ነው። የለህም አይደለህም። ክርስትና የሚባል ሃይማኖት አልነበሩበትም እያልኩህ ነው። ማረጋገጫ ስጠኝ። ክርስትና እሱን ተው። እሱ በደፈና ዝም ብሎ ክርስትና የሚባል ይሄ በደፈና ለመምታት አስበህ ነው። እሱ እንደዛ ሳይሆን አይ ችግር የለም። የሀሳብ ልውውጥ ሳይሆን ሌላ አይደለም። የሀሳብ ልውውጥና የሀሳብ ልዕልና ማራመድ ስለሆነ ችግር የለም። አዳምጠኝሽ። እነዚህ ነብያት እኔ ክርስቲያን ነኝ ብሎ የተናገረ ነብይ አለ ወይ? አንድ እንኳን። ሁሉንም አይደለም፣ ችግር የለውም። አንድ እንኳን አንድ እኔ ጋር ይሄን ብትጠይቀኝ ቃል በቃል
እኛ ሙስሊሞች ነን እንዳሉ ላሳየ እችላለሁ። ኧረ አንተ የቁርአን ነው የምትጠቅስልኝ? አዎ አንተ ከመጽሐፍ ደግሞ ነቢያትን ደግሞ ባስተምህር ከእስልምናው ጋር ባስተምህሩም በእንትንም እንደማይገናኝ ታያለህ። እኔ ክርስቲያን ነኝ ብሎ የተናገረ አንድ ነብይ አለ የለም? ክርስቲያን እኮ የክርስቶስ ተከታይ ማለት እኮ ነው። ክርስቶስን ደግሞ በኋላ ነው እነሱ ካለፉ በኋላ ነው የመጣ እኮ። ስለዚህ የዛኔ እነሱ ክርስቲያን ነበሩ። ዘመኑ እስኪደርስ ድረስ እኛ እኮ አልዳኑም ስንል ነቢያት እሱ እስኪመጣ ድረስ የሆነ የተበላሸ ነገር ስለነበረ መዳን አልቻሉም። ነቢያቶችም አልዳኑ የሲኦል ነበሩ። ነቢያቶችም አልዳኑም ነበር። ገነት የተከፈተው በክርስቶስ ነው። ከዚያ በፊትስ የምትሞት ነፍስ ሁሉ ወዴት ነበር የሚሄዱት? የነቢያቶች ነፍስ የነቢያቶች ወደ ሲኦል ነዋ። ግን ክርስቶስ ግን አምላክ በጥበቡ ይጠብቃቸው ነበረ። በፈጠራቸው ተመልከቱ ሙስሊሞች፣ ነቢያቶች የሲኦል ናቸው፣ የገሃነም ናቸው። ክርስቶስ መጥቶ በመስቀል ላይ ያን ስራ እስኪሰራ ድረስ ላ ሐውለ ወላ ቁወተ ኢላ ቢላህ። ታዲያ የነቢያት ተከታይ ነኝ ትለኛለህ? የነቢያት ጠላት ሆናችሁ ነቢያት የሲኦል ናቸው ብለህ ያመንክ የነቢያት ወዳጅ ነኝ። ያን አብርሃምን ኢስሐቅን አላህ እንዴት በስስት እንደሚገልጻቸው ተመልከቱ። እነ ኢስሐቅ እነ ያዕቆብ እነዚህ ሁሉ እንዳለ የጽድቅ በሬዎች ናቸው፣ የሲኦል ናቸው ላይ ያምናሉ። አንድ ክርስቶስ መጥቶ የግዴታ እስኪሰቀል ድረስ እነሱ እነዚህ ሁሉ ነቢያት የሲኦል ነበረ። ከዚህ የበለጠ የነቢያት ጠላትነት አለ እንዴ? ኧረ እባክህ እንደዛ አይደለም። ይኸውልህ ሰውን ለመርገጥ ሳይሆን ይሄ እኮ ዓለም የሚያውቀው ጉዳይ እኮ ነው። ከክርስቶስ በፊት የሰው ልጅ ሁሉ መዳን እንዳልቻለ እኮ ዓለም ያውቃል። ነቢያቶች ዓለምን ማዳን ቢችሉ ኑሮ ክርስቶስ ባልመጣ ነበር። ይሄ ሁሉ ያውቃል። የክርስቶስ መምጣት እኮ ነቢያት ማዳን ስላልቻሉ ነው። አሁን ስለነሱ ነው እየጠየቁኝ ያለሁት። ነቢያቶች የሲኦል ነበሩ አልከኝ እኮ። በሲኦል ክርስቶስ በጸጋው ይጠብቃቸው ነበረ። ሲኦል ውስጥ ነው በጸጋ የታወቀ እኮ ነው። ኢዮብም እኮ ወደ ሲኦል ወርዳለሁ በዛም ምንጣፍ ተነጥፎልኛል ብሏን እኮ። ስለዚህ ነቢያቶች የሲኦል ናቸው ብላችሁ ታምናላችሁ? አሁን አይደሉም። ለምን? ክርስቶስ ከመምጣቱ በፊት በክርስቶስ ከመምጣቱ በፊትማ ወደ ገነት መግባት የሚችል ማንም አልነበረም። ወደ ሲኦል ነበር የሚሄዱት። ለምን ብለህ ጠይቀህ ለማዳፈን እንትን ከማለት ይኸውልህ ሰማችሁ። ይሄ ሲጀመር በነገራችን ላይ ማለት ነው። ቆይ አስጨርሰኝ። ይኸውልህ በብሉይ ኪዳን የሰው ልጅ ከላይ ወደ ታች ሲቆጥር ነው የነበረው አይደል? አውራሽ እንዳላወራ አንዴ አስጨርሰኝ ምናምን እያልክ ነው። ጨርሰህ እኔ እሰማለሁ። ከላይ ወደ ታች ሲቆጥር የነበረ ለምንድን ነው? ያ የፍዳ ዘመን ዛሬ አይበቃን ነገ አይበቃን ወደ ታች እየቆጠሩ ፊዳቸውን እየቀነሱ፣ ለምሳሌ ዛሬ ዳይን ቀነስኩ ነገ ዳይን ቀነስኩ እያሉን እንደምናውቀው እኛ እንደምናስበው እነሱም የዘመኑ ፍዳ ማለቁን ከላይ ጀምሮ ወደ ታች ሲቆጥሩ የነበር ያ የታወቀ ነው። የሰው ልጅ ሁሉ ከክርስቶስ መምጣት በፊት መዳን አልቻለም። ለምንድን ነው የሆነው? ያነ መጀመሪያውኑ ዳቢሎስ አዳምን አታሎትኝ። አዳም ገብሩ ለዳቢሎስ ሔዋን አመቱ ለዳቢሎስ ብሎ ጽፋችሁ ስጡኝ አላቸው። ጽፈው ሰጡት። ያንተ ባሪያ ነን ብለው ጽፈው ሰጡት። ያ ወረቀት እስካልተነሳ ድረስ ያ ፊርማ ያ ቃል እስካልተነሳ ድረስ አዳም ንስሐ ቢገባም ወደ እግዚአብሔር ቢመለስም መዳን አልቻሉም። ያ መነሳት አለበት ግዴታ፣ ያን መቀደድ አለበት። ያ እስካልተቀደደ ድረስ ሰው መዳን አልቻለም። አዳም አልዳነም እና ክርስቶስ ሲመጣ ነው የዳነው። ያ ወረቀት ሲቀደድ ወይንም ሲደመሰስ አዳም አልዳነም። አዳም በክርስቶስ መምጣት ከዛ በፊት በየዋህነት ለዲያብሎስ መጀመሪያ ኃጢአት ሰርቷል አይደል? ይሄ ታወቀን። ማን መቼም አትክደኝም። ይሄን ከመጀመሪያውን ወደዚህ ዓለም የመጣ ነው ኃጢአት ሰርቶ ነው አይደል? አዎ። ንስሐ ገብቶ ቃል ኪዳን ተቀብሏል። ያም ቃል ኪዳን የተፈጸመ ማን ነው? በክርስቶስ ነው። ምን የሚል ቃል ኪዳን? ከልጅ ልጅ ተወልጄ አድንሃለሁ የሚል። የቱ ጋር ነው እንደሱ ያለው? ይሄ እኮ ወንጌል እኮ የሚናገረው እኮ ነው። ለምንድን ነው አንተ
አንተ ምናልባት ዞሮ ዞሮ ላለመቀበል የፈለገ ሰው የሚያነሳው ምክንያት አታንሳ። የት ጋር ነው እኔ ከልጅ ልጅ ተወልጄ አድናለሁ ያለው? ኦሪት ዘፍጥረት ድረስ አለ። እሱን አሳያለሁ፣ ችግር የለም። የቱ ጋር አሳይልኝ? ቀጥታ ግን ከልጅ ልጅ ተወልጄ አድናለሁ የምትለውን ፈልገህ ከሆነ አላሳየህም። በጌታ የለም በልና ስንለፈው ችግር የለም። ከሌለ የለም። እኔ አላስገድድህም እኮ አንተ ስላልክ ነው የጠየኩህ። የቱ ጋር ስጠኝ። እስራኤላውያን ለምሳሌ ማለት ነው። ራንጀቴን አትብላ ስጠኝ። የቱ ጋር ነው ከልጅ ልጅ ያድናለህ ያለው? የቱ ጋር? እስራኤላውያን ክርስቶስ ሲመጣ ሁሉን ነገር ያሳየናል ይሉ አልነበረ? ክርስቶስን ከልጅ ልጅ ተወልጄ አድናለህ ያለው? አንጀቴን በላኸው። በልተው ተው አንተ አንግባባ መሰለህ። ዘመኑ እኮ አንግባባ ያልነው ምንድነው መሰለህ? የቃላት እንጂ የሐሳብ አይደለም። አሁን በሐሳብ የምንግባባ ከሆነ በሐሳብ እንግባባለን። የቃላት ብቻ ከሆነማ እንዴት መግባባት እንችላለን? ኢየሱስ ክርስቶስ ለምሳሌ ክርስቶስ እንደሚመጣ ነቢያት እንደተናገሩ እሰጥሃለሁ። እሱን ችግር የለብኝም በሱ። አዎ ክርስቶስ እንደሚመጣ ነቢያቶች ቢናገሩ በደንብ አድርጌ አምናለሁ። ቁርአን ላይ ባይነገርም ራሱ አምናለሁ። ቀደምት ነቢያቶች ስለሚመጣው ነብይ ይናገራሉ። ይሄ ብርቅ አይደለም። እሱ ሳይሆን አሁን አንተ ክርስቶስን አምላክ ነው ብለህ ነው አይደል የምታምነው? አዎ በጣም ጥሩ። ለአምላክ አምላክ ይኖረዋል? ለአምላክ አምላክ የለውም የጌታ ሰው። ስለዚህ ክርስቶስ አምላክ አይደለም። ምክንያቱም አምላክ እንዳለው ይናገራል። አምላክ ነው እንጂ አምላክ እንዳለው ይናገራል እሱ። ስለዚህ አምላክ ይኸውልህ ለምሳሌ ነገረ ስላሴ ላይ ልታስገባኝ ነው። ነገረ ስላሴ ደግሞ ራሱን የቻለ አውድ ያለው ነው። እናንተ ደግሞ እኔ ባለኝ ሀሳብ ደግሞ እናንተ ክርስቶስን ነብይ ነው ማለት እንኳን አምላክነቱን እንግዲያችሁ ነብይ ነው ማለት እንደማትችሉ ነው። አዳምጠኝ። ኢየሱስ ክርስቶስ አምላክ አለው ወይንስ የለውም? አምላክ ነው ራሱ። አምላክ አለው የለውም? የለውም፣ ራሱ አምላክ ነው። በጣም ጥሩ። ወደ አምላካችሁ አድርጋለሁ ያለው ማን ነው አምላኩ? እሱ እንደ ስጋዊነቱ ሲናገር ነው። ሲቀጥል ደግሞ አስጨርሰኝ። ሲቀጥል ደግሞ አንዳንድ ጊዜም ሰዎች በሚገነዘቡት አውድ ይናገር ነበር። ለምሳሌ ከእስራኤል በቀር አልተላኩም ያለው ለምንድን ነው ብለን ስንመለከት እስራኤላውያን የነሱ የሚመጣው ነብይ ለነሱ ብቻ አድርገው ያስቡት ስለነበረ እናንተ የምትጠብቁት እኔ ነኝ፣ ትንቢት የተነገረልኝ እኔ ነኝ ሲል ነው። ከዛ በተጨማሪ ይኸውልህ አስጨርሰኝ። ክርስቶስ አምላክ ስለሆኑትን ማሳያ አይሁዳውያን ያልተቀበሉት ለምንድን ነው? ደስ የደሳለም ደስነት አባከን አዳምጠኝ አንዴ ጌታ። እሺ አይሁዳውያን ያልተቀበሉት ለምንድን ነው? ይሄን መልስልኝ። እኔ ይባረክ። የዛሬው ቀን ያንተ ነው። በቃ አብሽር። አሁን እያወራሁ ነው፣ አዳምጠኝ። እሺ ኤፌሶን ምዕራፍ 1 ቁጥር 3 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። ማን ነው የኢየሱስ ክርስቶስ አምላክ ነው? አሁን ጥያቄው ማን ነው? ነገርኩህ እኮ እሱ ቅዱስ ዮሐንስ አፈወርቅ ምን ይላል? እሱ ሰው የሆነ አምላክ ስለሆነ ይህንን ያንን የኢየሱስ ክርስቶስ አምላክ ይባረክ የሚለው ያ አምላኩ ማን ነው ነው ጥያቄው። ራሱ ከሆነ ራሱ ነው አምላኩ። የራሱ አምላክ ራሱ ነው በላይ ራሱ ነው። በቃ ራሱ ነው። በጣም ጥሩ። ስለዚህ የኢየሱስ ክርስቶስ አምላክ ራሱ ነው ማለት ነው። አዎ እንደ ስጋዊነት ማለት ነው። ይኸውልህ ምን መሰለህ፣ ቆይ አስጨርሰኝ እንዳታጣምብኝ። ይኸውልህ የፈጠረውን ስጋ መልሶ ተዋሃደ ነው የሚለው። እንደ ስጋዊነቱ ስንናገር አሁን የተፈጠረውን ስጋ አምላኩና ከአምላክ ጋር ተዋህዶ ከመለኮት ጋር ተዋህዶ አምላክ ሆኗል። የፈጠረውን ስጋ ራሱ ተዋህደ የሚለው መልሶ ተዋህደ። የት ጋር ነው የፈጠረውን ስጋ ተዋህደ የሚለው? ምን ጥያቄ አለው? ማርያም ወለደችው የለም እንዴ? አንተም እኮ ነግረዋል። በድንግልና እንደወለደች ስትናገር ሰምቻለሁ አይደል? ምንም የሚያውቀው ጉዳይ ነው። ከይቅርታ ጋር ጊዜ መፍጀት ነው የሚሆነው። የሚናገረውን ሁሉ ንግግር ማስረጃ ስጠይቀው ማምጣት አይችልም። እሺ አማን ያልጨረስከው ጥያቄ ካለ መጠየቅ ትችላለህ። ትንሽ እዚህ ላይ አሁን ካወራችሁት ላይ ለመጨመር ቅድም ስናወራ ቁርአን በሐዲስ ሞር ትንታኔ ይሰጠዋል ብለናል እና መጽሐፍ ቅዱስ ደግሞ በክርስቲያኖች ቸርች ፋዘሮች አሉ፣ እንዲሁም ደግሞ አምዶች ምናምን አሉና ከነሱ መረጃ ብናመጣ ትቀበላላችሁ? አይገናኝም። የማይገናኝ ነው። ምክንያቱም ሐዲስ የሰው ንግግር አይደለም። ሰው ራሱ ፈጥሮ የሚናገረው ሳይሆን ከአምላክ ዘንድ ቅድም እንዳልኩ
እነዚህ ቸርች ፋዘር የምትላቸው ግን ከራሳቸው ነው አይደለ? ወይንስ ልክ እንደ ነብያት አምላክ እየገለጠላቸው እየነገራቸው ነው? ዘር ማይከበር ነው። ያ መጽሐፍ ሐዲስ ማለት መንፈስ ቅዱስ በጣም አሁን እዚህ ጋር ተፍሲሮች አሉ። ለምሳሌ ከተፍሲር ጋር እንዳው ብታወዳደር ይሻላል፣ ችግር የለውም። ለምሳሌ አብዱላህ ኢብኑ አባስ በዛ አብዱላህ ኢብኑ መስዑድ እንዲህ አለ የሚለውን ኦኬ ከቸርች ፋዘር ጋር ብለህ ያን ብታነጻጽር ችግር የለውም። እንዳው ለእናንተ ለማነጻጸር ስትሉ ማለት ነው። እነሱ ቁርአንና ሐዲስን የተገነዘቡትን ፍቺ የሚያስቀምጡትን ማለት ነው። ቸርች ፋዘሮች የሚያደርጉት ያ ነው። ነገር ግን ሐዲስ ማለት ነቢያችን ሰለላሁ ዐለይሂ ወሰለም ኡቲቱል ቁርአን ወሚስለሁ መዐሁ ብለው የገለጹለት ነው። እኔ ቁርአንን ተሰጠሁኝ ከእርሱም ጋር የእርሱን አምሳያ አሉ። ተሰጠሁኝ አሉ። አያ ተሰጠው ነው ሐዲስ ነው ራሱ። ተረክቱ ፊኩም ማ ኢን ተመሰክቱም ቢሂማ ለን ተضሉ በዕዲ ኪታበላህ ወሱነቲ አሉ። በመካከላችሁ ሁለት ነገራቶችን ጥየላችሁ ይሄዳለሁ፣ እነርሱን አጥብቃችሁ እስከያዛችሁ ድረስም አትጠሙም ከቀጥተኛው ጎዳና አሉ። እነርሱም ቁርአንና ሐዲስ ናቸው ብሎ ተናገሩ። ስለዚህ ያ ሐዲስ የእርሳቸው ከአምላክ ዘንድ የተሰጡት ነው። መልአኩ ገብርኤል መጥቶ ሲገልጥላቸውም የነበረ ነው። ይህንን ሰሃቦች ሲናገሩ ምናሉ ያዩና መሰከሩ። ሐሳን ብን ዓጥያ የሚባለው ሰሃባ ካነ ጅብሪል ዓለይሂ ሰላም የንዝሉ ቢሱና ዐለ ነቢ ሰለላሁ ዐለይሂ ወሰለም ከማ የንዝሉ ቢልቁርአን አለ። መልአኩ ገብርኤል ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቁርአንን ሲያወርድላቸው እንደነበር ሁሉ ሐዲስንም ያወርድላቸው ነበር አለ። ይሄ ነው። እሺ ሰላም ነው። እንዴት ነህ? ሰላም ነው። እንዴት ነው አለው ለባይ ቅድም እየሰማሁ ነበርና ሉቃስ ወንጌል ምዕራፍ 23 ቁጥር 43 ላይ ኢየሱስንም ጌታ ሆይ በመንግስት በመጣው ጊዜ አስበኝ አለው። ኢየሱስም እውነት እልሃለሁ ዛሬ ከእኔ ጋር በገነት ትሆናለህ አለው። ጥያቄው እሱ ነበር። እሺ ቅዱስ ላይ ክርስቲያኖች ገነት ይገባሉ የሚል ጥቅስ አለ ወይ ነው? መጽሐፍ ቅዱስ ላይ ሄሎ ሰማ በሱ ማመን አለማመን ሳይሆን ክርስቲያን ገነት ይገባል የሚል አለ ወይ? ክርስቲያኖች ገነት ይገባሉ የሚል ጥቅስ አለ ወይ? አላህ ለምሳሌ ቁርአን ላይ ቃል በቃል አለዚነ አመኑ ቢአያቲና ወካኑ ኡድኹሉል ጀና ይላል። እነዚያ ሙስሊም የሆኑትን ገነትን ግቡ እላቸዋለሁ ብሎ ቃል በቃል ነግሮናል። እንደ ክርስቲያኖች ገነት ይገባሉ የሚል ጥቅስ አለ ወይ በዚህ መሰረት? አዎ ይሄ እኮ አሁን ለምሳሌ ማለት በእናንተ አጻጻፉ ወይ ሊለይ ይችላል፣ በቁርአን ወይ ሊለይ ይችላል እንጂ አሁን ኢየሱስ ከእኔ ጋር በገነት ትሆናለህ ያለው ሰው እንግዲህ አይሁዳዊ ነው፣ ክርስቲያን ነው። ገነት አለ ክርስቲያኖች ገነት ይገባሉ የሚል አለ ወይ? ክርስቲያኖች ገነት ትገባላችሁ ብሎ ቃል ገብተዋል ወይ አምላክ? ይሄው እኮ ቃል ገነት እንዳለው ከኔ ጋር ትሆናለህ ገነት አለ እኮ እያለው ነው ኢየሱስ። ስለዚህ ኢየሱስ ከኔ ጋር ትኖራለህ ስላለው አይደለም። አሁን ክርስትና የሚባለውን ሃይማኖት ማለት ነው። እኔ ማምነው ኢየሱስ ነው። የሱን ቃል እኮ ስለማመን ነው እንደዛ ያልኩት። አሁን ልንገርህ ከኔ ጋር በገነት ትኖራለህ ምናምን የሚል ቃል አይደለም። በዚህ ቃል ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም ማንንም ብዙ ሰው በደርዘን ሰጣለሁ ያንን ሰው አንተ የገነት ነህ አንተ የገነት ነህ ብለውታል። ስለዚህ አይደለም ይሄን አላወራም። ሃይማኖቱን አንስቶ ለምሳሌ ሙስሊሞች ገነት ትገባላችሁ ይለናል አላህ ቃል በቃል። ክርስቲያኖች ገነት ትገባላችሁ የሚል ቃል አለው የመጽሐፍ ቅዱስ ላይ። ምክንያቱም ክርስቶስ ለክርስቲያኖች ብቻ አይደለም የመጣው። እዚህ ጋር ልመልስልህ። አንድ ሰው ይጨርስና ከዚያ እሱ ካልቻለ አንተ ትቀጥላለህ፣ ታግዘዋለህ። አብሽር። እሺ ክርስቲያኖች ገነት ይገባሉ የሚል መጽሐፍ ቅዱስ ላይ የለም። ምክንያቱም አልኩህ እኮ ክርስትና ለክርስቲያኖች ብቻ አይደለም የመጣው፣ ለሰው ልጅ ነው። ሲጀመር ክርስቶስ የተሰቀለው ለሰው ልጅ ሁሉ ነው እንጂ ለክርስትና አይደለም። ክርስትና ለስበት አላወራንም። አሁን ክርስቲያኖች ገነት ይገባሉ የሚል ጥቅስ መጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ የለም እኮ አልኩህ። ክርስቲያኖች ብሎ ስፔሲፊክ የሚያደርገው ነገር የለም መጽሐፍ ቅዱስ ነው እኮ። ትግናለህ በቃ እንደሱ። ስለዚህ የለም መጽሐፍ ቅዱስ ላይ ለሰው ልጅ ክርስቲያን ማለት ክርስቶስን የተከተለ አይደል እኮ ነው። ወደ እሱ እንመጣለን። እኔ አሁን ጥያቄው ግን ክርስቲያኖች ገነት ይገባሉ የሚል ቃል ኪዳን አለ ወይ ከአምላክ ዘንድ? መጽሐፍ ቅዱስ ዩኒቨርሳል ነው ለሰው ልጅ ሁሉ እንጂ ክርስትና ብሎ አይደለም ያወራው ነው ነገር። ክርስትና ማለት ክርስቶስ እንደተከተለ ብቻ ስሙ ክርስትና ተባለ ማለት ነው። ገነት የሚገባው ሙሉ የሰው ልጅ ነው። የሰው ልጅ እኮ መልካም የሰራ የሰው ልጅ ሁሉ ገነት ይገባል። ክርስቲያን ባይሆንም ማለት ነው አይደለ? ወል እንግዲህ እሱ ያው ክርስትና ኢየሱስን የተከተለ ያው ያመነ በሱ ይድናል ይላል። ካላመነ ሰው ካላመነ ገነት አይገባም። maybe I don't know ግን መሰረቱ ማለት ክርስቶስ ሲመጣ ለሰው ልጆች ሁሉ ነው የሚለው እንጂ ስፔሲፊክ ግሩፕ ወይም የክርስትና የምንለው ግሩፕ አይደለም።
መሰረቱ አሁን እናንተ እስላም በነገር ላይ አንድ ጥያቄ ልጠይቅህ። እስልምና መቼ ነው የተጀመረው? እናንተ የነቢያቶች ሃይማኖት ነው፣ ኢየሱስ ራሱ ሙስሊም ነበረ እያልክ ነው አሁን ራሱ። እስልምና አምላክ ራሱ የደነገገው ሃይማኖት ነው። ክርስትና ግን አይደለም። አላህ በቁርአን ለቃል በቃል ሲነግረን شرع لكم من الدين ما وصى به نوحا والذي أوحينا إليك وما وصينا به إبراهيم وموسى وعيسى إلى إنه هنا ሃይማኖት እኔ ደነገግኩላችሁ ከዚህ በፊት ኖህን መቼ ነው እንደዛ በቁርአኑ ላይ አይደለ? በተረጋጋ እንጂ ጨረሰልህ። እነሆ ይሄንን ሃይማኖት እኔ ደነገግኩላችሁ አለ። ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን ክርስቶስን አዝዤባቸው የነበረውን ሃይማኖት ይለናል ቃል በቃል። እነዚህ ነብያቶች በቁርአኑ ላይ አይደለ? እባክህ ልጨርስ አንዴ፣ ግልጽ አድርግልኛ። እሺ በቁርአን ላይ አምላክ ራሱ ለመጨረሻ ነብይ ሲገልጽላቸው ስላለፉት ነብያት ማንነት ሙስሊም ናቸው ብሎ ይገልጣል። አምላክ በሆነ ጊዜ ላይ ነብይን አስነስቶ ስላለፈው ማንነት ስላለፉት ሰዎች ታሪክ ይገልጽለታል። ይሄን ታብራለህ አይደል አንተ? ለሙሴ ለምሳሌ እግዚአብሔር ስለ አብርሃም ስለ ሁላቸውም ስለ ኖህ ነግሮታል፣ ገልጦለታል ብለህ ታብራለህ። አይ በአብርሃም ዘመን የነበረ መጽሐፍ ካልሆነ አልቀበልም ምን ሙሴ ብለህ መልሰበታል። ላ አሜን ነው ብለህ ተቀብለሃል። ስለዚህ አምላክ የሆነ ጊዜ ላይ አንድ ነብይ አስነሳና ከዚያ ስላለፈው ይነግረዋል። ይሄ ቁርአን ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከራሳቸው የመነጨ ቢሆን ኦኬ፣ ዛኔ ስላለፈው እንዴት ትናገራለህ አንተ እንላቸዋለን። አየህ የእርሳቸው ነገር አይደለም። እርሳቸው አድራሽ ብቻ ናቸው መካከል ላይ ሆነው ከአምላክ ዘንድ ነው ይሄ ግልጠት ተመለከቱ። ወማ ينطق عن الهوى إن هو إلا وحي يوحى ይላል። ሙሐመድ ከራሱ እየተናገረ አይደለም ይላል። አንዳችን ከራሱ አይናገርም ካለ በኋላ ከእኔ ዘንድ የሚገለጥለትን ግልጠት ተመለከቱ ብቻ ነው የሚነግራችሁ ይላል። ኢና አውሐይና ኢለይከ ከማ አውሐይና ኢላ ኑሕን ወነቢይነ ሚን ባዕዲህ ይላቸዋል። አረበኛ አልሰማም ባይዘወይ ይጨርሳል። وأوحينا إلى إبراهيم وإسماعيل وإسحاق وأيوب ويونس وهارون وسليمان وآتينا داود الزبور يالين نقرأ إنه زاري ولا أنت رأينا ورد كله كذب فيت لا نوح لا أبراهام لا إسحاق لا يعقوب لا موسى لا مسيح لا يونس لا موسى لا داود لا سليمان لن نزي كله سجلت أن نبرو يالين نقرأ الذي لك قدمت نبيات سجلت الله شو نبر لرساتشو قلت الله شو قالوا ሶ አሁን እያልከኝ ያለው ሁላቸው ሙስሊሞች እንደነበሩ ይገልጻል። ነገር ግን ይህንን መሰረት ይዘን እንደው መጽሐፍ ቅዱስ ላይ ስንሄድ ጊዜ እግዚአብሔር የትኛውም ቦታ ላይ ክርስቲያን ሆኑ ብሎ ያዘዘበት ቦታ የለም። ነብያቶችንም ክርስቲያን ሆኑ ብሎ አላዘዛቸውም። አንድም የመጽሐፍ ቅዱስ ጸሐፊ ነብያቶችን አንድ ነብይ ጠቅሶ አከለ ነብይ ክርስቲያን ነበር ያለበት ቦታ የለም። በጣም ያሳዝናል። እዚህ ላይ ግን አሁን በነቢያቶች ታምናላችሁ? ሰው ይጨርስ አንድ ጊዜ ከይቅርታ ጋር። እሺ ጨርሰሃል አሌክስ? ኖ አይ እኔ እኮ እያልኩ ያለው እኮ ክርስቲያኖች የሚለው እኮ ስሙን ከክርስቶስ ከሚለው የክርስቶስ ተከታይ ብለን ወሰድን እንጂ እምነቱ ግን ለክርስቲያኖች ብቻ አይደለም ነው እያልኩ ያለው። ጀስት ከስሙ ነው ክርስቲያን የሚለውን ከኢየሱስ ክርስቶስ ክርስቶሳውያን ወይም የክርስቶስ እምነት የክርስቶስን አስተምሮ ተከተልን እዛ ጋር ነው ይመስለኛል። አንድ ሰሞን ብዙም እንትኑ አይደለም ሃይማኖቱ እውቀቱም ያን ያህል ጥልቅ አይደለም። ያው ጅስራፍ ለየትኛውም ቦታ ላይ ክርስቲያን ሆኖ ባላዝ ለካኛ ለምሳሌ ቃል በቃል አምላካችን አላህ ወላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። አዳራ ሙስሊሞች ናቸው እንጂ እንዳትሞቱ ይላል ቃል በቃል። ኦኬ ለሙስሊሞች ብቻ ነው የተፈጠረው ሃይማኖቱ ለሌላው እንትን አይደለም። ለዓለም ሌላውን ህዝብ ለዓለም ህዝብ ነው። ሙስሊም ማለት ለአንድና ብቸኛ ለሆነው ለአምላክ ለእርሱ ታዛዥ መሆን፣ እርሱ በነብዩ በኩል ያዘዘውን ህግና ስርዓት መፈጸም፣ ለእርሱ ታዛዥ ይሄ ነው እና ሙስሊም እንደሆነ ልጨርሰን ለሙስሊም ብቻ ነው ወይ? አይደለም። ወቁል ለለዚነ ኡቱል ኪታብ ወልኡሚይን አስለምቱ ይላል። ሙሐመድ ሆይ ለእነዚያ ለአይሁድና ለክርስቲያኖችም ጭምር ስለሙ በላቸው ይላል። አይ ለእናንተ ነው የመጣ ያማ እምነቱን ያው እንዲከተሉ ነው። ይቅርታ እኔ የምልህ ሰላም ነው። አዳም በዘፍጥረት ምዕራፍ 2 ላይ እግዚአብሔር አምላክም ሰውን እንዲህ ብሎ አዘዘው ከገነት ዛፍ ሁሉ ትበላለህ አለው። ስለዚህ ዘፍጥረት ላይም አለ ሉቃስ ላይም አለ ገነት እንዳለ። አዳም ደግሞ ክርስቲያን ነው፣ ከሔዋን ጋር በገነት ነበረ የፍሬ ዛፍ ሲበሉ ነበር። አዳም ክርስቲያን ነው የሚል ቃል ስጠኝ እስኪ። አዳም ክርስቲያን አሌክስ ታውቃለህ? አዳም ክርስቲያን ነው አይደለም? አዳም ክርስትና እኮ ከክርስቶስ በኋላ ነው። ክርስትና ማለት ክርስቶስን ጌታ ሰው ከዘፍጥረት ማለት ከብሉይ ኪዳን ነው እየተወረደ የመጣው ማለት። ከዛ ወደ አዲስ ኪዳን ስንመጣ ደግሞ አዲስ ፍጥረት የሚለው አለ። አዲስ ፍጥረት በክርስቶስ ኢየሱስ አምኖ ይዳነ ማለት ነው። በፊት በህግ ነበር፣ አሁን ግን በጸጋ ነው
የዳናችሁ ትላል እና ብዙ መጽሐፍ አለ። ግን ያው ጊዜ እንዳልወስድ ብዬ ነው። አሌክስ የጀመርከውን ጨርስ፣ ከዛ እኔ እመጣለሁ። ሌላ ጥያቄ እዚህ ላይ ለወንድማችን፣ እሺ የሰው ልጅ እንዴት ተፈጠረ? መሰረቱን እስኪ ንገረኝ። የሰው ልጅ እንዴት ተፈጠረ የሚለውን ጥያቄ። የሰው ልጅ የመጀመሪያው ሰው አዳም እንደሚታወቀው አምላክ አላህ ሱብሓነሁ ወተዓላ ኸለቀሁ ሚን ቱራቢን ثم قال له كن فيكون ከአፈር ፈጠረው። የአፈር ብቻውን አልነበረም፣ ውሃ አለ። ውሃና አፈሩ ሲቀላቀል ጭቃ ይሰጣል። ጭቃው ደግሞ ተቀርጾ ሲሰራ ጊዜ ልክ እንደ በሸክላ ቅርጽ ይሆናል። ልክ አንድ ሰው ለምሳሌ ጀበና ወይንም ደግሞ ጋቻ ወይንም ቶፋ ሲሰራ እንዴት ነው? መጀመሪያ አፈር አለ አይደለ? ከዛ ውሃ ያቀላቀልበታል። ከዛ ምን ይሰጣል? ጭቃ ይሰጣል። ከዛ ሲቀርጸው ደግሞ ያ ሸክላ ቅርጽ ይዞ ይሆናል። ከዛ ነፍስ ይዘራበታል፣ ሰው ይሆናል። ከዛልክ አደም አባታችን አዳም በዚህ ሁኔታ ነው የተፈጠሩት እርሳቸው። እሺ ከዛ አዳም ከአዳም ደግሞ ከግራ ጎኑ ደግሞ ሔዋንን አምላክ አላህ ሱብሓነሁ ወተዓላ ፈጠራት። እሱ እኮ ኦሪት ዘፍጥረት እኮ ነው እንዳለ እንትን ያለው ኦሪት ዘፍጥረት የሚለው ነው። እንዴት ነው አሁን እንዴት አምላካችን አላህ ሱብሓነሁ ወተዓላ ሰውን እንዴት እንደፈጠረ እየገለጽኩልህ። ያ የነቢያት አምላክ ነው። ገብቶሃል አይደል? አሁን እርሳቸውን የሚያናገራቸው ከዚህ የምትረዳው ይሄ ነው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የትኛውን መጽሐፍ ቅዱስ ክፍል አንብበው አያውቁም። ማንበብና መጻፍንም ተነስተዋል ቀድመው ማለት ነው። እንዴት ነው አንድ ሰው ምንም ስላለፈ ቀደምት ነብያት ታሪክ እንዳለ ቁጭ አድርጎ መናገራቸው? ምንም መጻፍና ማንበብ የማይችል ሰው የሆነ አምላክ ገልጦለት እንደሆነ እናንተ አትወስዱም? ይሄ ጨርሰልኝ። እሺ አዳም ነው ሔዋን ከአዳም ጎን እና ሔዋንን ደግሞ ከአዳም የግራ ጎን ፈጠራት አሉ። ሲናገሩ ምን አሉ? خلق الله حواء من آدم من شقه الأيسر አሉ። አላህ ሔዋንን ከአዳም የግራ ጎን ፈጠራት አሉ። በቁርአንም ላይ በርካታ ቦታ ላይ አላህ ያመላክታል። አላህ ሲነግረን ምን ይላል? ያ አዩሃ الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها ይላል። እናንተ ሰዎች ሆይ እኔን ጌታችሁን አላህን ፍሩኝ። እኔ ማለት ያ ሰውን ከአንዲት ነፍስ የፈጠርኩኝ ከዚያችም ከአንዷ ነፍስ ሌላኛዋን ጥንዷን የፈጠርኩላት ይሆንኩኝ አለ። ከአዳም ሔዋን ራሷ ከዚያው ተፈጠረች። በሌላ ቦታ ላይ በሱረቱ ሩም ላይ አላህ ሲናገር ምን ይላል? ومن آياته أن خلقكم من تراب ثم إذا أنتم بشر تنتشرون አለ። ومن آياته أن خلق لكم من أنفسكم أزواجا لتسكنوا إليها ይላል። ከተአምራቶች መካከል ከአንዲት ነፍስ ጥንዷን መፍጠር ያለ ከአዳም ሔዋንን ፈጠረ። ሊተስኩኑ ኢለይሃ ተመልከቱ፣ ወደ እርሷም ልትረጉ ዘንድ አለ። የሰው ልጅ መርጊያ ምንጭ ነች ሴት ልጅ ቦታቸው ያለ ወደ እርሷ ህይወት ይኖራል፣ አብሮ ከእርሷ ጋር ደስታን ያገኛል። ከዚያው ከነፍሳችሁ ጥንዷን መፍጠር እያለ ይነግረናል። ወጀዐለ በይነኩም መወደትን ወረሕማ በመካከላችሁም መዋደድን መፋቀርንና መተዛዘንንም አደረግኩኝ ይላል። ወሚን አያቲሂ ኸልቁ ሰማዋት ወልአርድ እያለ ይናገራል። ከተአምራቶች መካከል ሰማያትንና ምድርን መፍጠሬ ወእክትላፉ አልሲነቲኩም ወአልዋኒኩም የቋንቋዎቻችሁ የከለሮቻችሁ መለያየትም ልክ እንዲሁ ከተአምራቶች መካከል ይላል። ከአዳም ከአንድ ሰው እንደፈጠረን ከገለጸ በኋላ ከዛ አንድ ጥንዷን ፈጠረላት። ከዚያም በተለያየ ከለርና በተለያየ ቋንቋን ፈጠርኳችሁ እያለ ይህን ሁሉ ያስገኘን እርሱ እንደሆነ ይገልጻል። የት ነው ቦታው? በቁርአን ላይ ላሳይህ። አይ ዝም ብለህ ከምታውቀው መሬት ላይ ነው ገነት ላይ ወይስ? እኛ አዳም የተፈጠረው በሰማይ ላይ፣ እኛ እዚህ ምድር ላይ። ዘፍጥረት ከምዕራፍ 2 እስከ ምዕራፍ 4 ያለውን ድረስ አንብብ አሌክስ። ገብቶኛል። አይ እሱን ላስጨርሰው ብዬ ነው። እሱ የሚያወራው ያለው እንዳለ ኦሪት ዘፍጥረት ነው። እንግዲህ ልዩነታችን የት ላይ ነው የሚለውን ለማግኘት ነው። እሱ ጋር እዛ ላይ ተፈጠሩ። እዛ ምንድነው እሱ እያወራ ያለው በቁርአን የተጻፈ ነው። ግን በሎጂክ ብንሄድ አሁን ለምሳሌ የሰው የክርስቲያንና የሙስሊም ስም እንኳን የሚለየው በስም ነው። ቃኤል አቤል የሚባል አሁን ሙስሊም ውስጥ የለም። ቃኤል አቤል የሚባል የለም። ግን ያው በሎጂክ ስም አሁን ለምሳሌ የሆነ ሰው በብሔር እንኳን ብትል የሆነ ሰው ስሙ በስሙ ይለያል፣ የሆነ ሰው ማለት ነው። እና እኔ አሁን እያነበብኩ በሙስሊም ሊሆን ይችላል ስማቸው ተቀይሮ ነው እንጂ አሁን የሙሴ የአዳም አደም እሱ ስም ወንድም ስም በነገር ላይ ከቋንቋው ጋር ይለያል። ለምሳሌ በግሪክ አሁን ሌላ ስም ይኖረዋል፣ በላቲንም እንደዚሁ በአረብኛ ልውረድ ይቅርታ ብዙ ስለሚቆዩ ነው። አይ ጥያቄ አልጨረሰልኝም በነገር ላይ ከዛ እንዴት እንደሆነ እንትኑ እንትን ሳትል ወንድም ዝርዝሩን እንትን ሳትል መጨረሻ ላይ እንዴት ሆኑ አዳምና ሔዋን ከዛስ ምን ሆኑ? አሁን ኦሪት ዘፍጥረት ጋር ያለው ጋር ልዩነትን እንትን ማለት ኦሪት ዘፍጥረት የሚለው መረዳት የምትፈልገው ነገር አለ ወይንስ ከዚያ ጋር ማመሳከር ነው ፍላጎትህ? ማመሳከር በጣም ጥሩ። አይ የኛ ጋር ያለ የመሳሰላል እያልከኝ ከሆነ በጣም ጥሩ። አሁን ከተናገርኩት መካከል ኦሪት ዘፍጥረት ላይ ለምሳሌ ኦሪት ዘፍጥረት ላይ እኔ ልንገርህ
እንድታመሳክር እኔ የሆነ ነገር ላንሳልህና ከዚያ በኋላ ይህንን መጽሐፍ ላይ ታሳየኛለህ። አምላክ አላህ ስብሐነሁ ወተዓላ ምን ይላል? አጥር ያርክ ችግር የለውም። አብሽራችን ነው ማነሳለህ። ሰውን ከነዚህ ከአዳምና ከሔዋን እንትን ካለ በኋላ ሰውን ከዚያ ምን አለ? በተለያየ ከለርና በተለያየ ቋንቋ እንደፈጠረ ሊገልጽልና ኦሪት ዘፍጥረት ላይ ይሄን አሳየ እኮ ኦሪት ዘፍጥረት ላይ አሳየኝ። ኦሪት ዘፍጥረት ላይ እንደዛ አዳምና ሔዋንን ፈጠረ ይላል በኤደን ጋርደን። እሱ አይደለም ጥያቄ። ከዚያ በኋላ ሰውን በተለያየ ከለርና በተለያየ ቋንቋም አደረግኳቸው፣ ይህም ከድንቅ ተአምራቶች መካከል ነው ይለናል። በዚህ መልኩ ሰው እንደፈጠረ አሳየኝ ኦሪት ዘፍጥረት ላይ። በተለያየ ከለር አዳምና ሔዋን ነው ከዛ የተራቡት የተባዙት እነሱ ሁለቱ። ስለዚህ ለማንበሳከራት መከራ ኖ በተለያየ ቋንቋ ፈጠርኳቸው ይህም ከድንቅ ተአምራቶች መካከል እያለ ይገልጻል። የቱ ጋር ነው እግዚአብሔር እንደዚህ ያለው ኦሪት ዘፍጥረት ላይ? ያላ እኔ የምልህ ነው አዳምጠኝ። እነሱ አዳም እዛው ላይ የሆነ ስህተት ፈጸመ ይላል መጨረሻ ላይ። መጨረሻውን ታሪኩን ነው ነገር አይደለም ጥያቄ ለማመሳከር ነው አልክ። ማመሳከር ከሆነ እማትወጡበት ወጥመድ ውስጥ ትገባላችሁ። እንደዚህ አንተ ለማወቅ ጠይቁ። ለማንኛውም አዳምና ሔዋን ኃጢአቱን ከሰሩ በኋላ ከዚያ በኋላ እንዴት ተደርገው ምህረትን አገኙ? ይሄ ጠቃሚ ጥያቄ ነው። ሰው እንዴት ሊሆን ይችላል ከዚያ በኋላ የሚለው ጠቃሚ ጥያቄ ነው። ይሄን ብትጠይቁ ችግር የለውም እናስረዳቸዋለን። እሱን እኮ ነው የምጠይቀው። ኮሜንት ብለህ ለማመሳሰል እሺ፣ እሱን ልመልስልህ። አየሽ አብራ ኦኬ። እናንተ ጋር ቁርአኑ ጋር እንትን ይላል አይደል? ሁለቱም አታድርጉ የተባሉትን አድርገው ወደ ምድር ወረዱ ምናምን ይላል። እውነት ነው። የጌታ ሰው ዘመን ይባረክ። አየሽ ቀጥል። እሺ፣ ከዛ በኋላ እንዴት ተመለሱ ነው ወይስ ቀሩ? በጣም ጥሩ ጥያቄ። አሁን ጥሩ መጣ። አምላክ አላህ ስብሐነሁ ወተዓላ አደምና ሐዋን ሲያወርዳቸው ጊዜ ምን አለ? ቁልና ህቢጡ ሚንሃ ጀሚዓ ፈኢማ የእትየነኩም ሚኒ ሁደን ፈመን ተቢዐ ሁዳየ ፈላ ኸውፉን ዐለይሂም ወላ ሁም የሕዘኑን ወለዚነ ከፈሩ ወከዘቡ ቢአያቲና ኡላኢከ አስሓቡ ናር ሁም ፊሃ ኻሊዱን። ቁልና ህቢጡ ሚንሃ ጀሚዓ። ከዚያም አዳምና ሔዋንን በሉ ሁላችሁም ወደ ምድር ውረዱ አልኳቸዋል። ከዚያ ግን ዝም ብሎ በከንቱ አላወረዳቸውም። ዳግም ገነት የሚገቡበትን መንገድ ነገራቸው። አያቸው ምንድነው እኮ ልነግርህ ነው። ፈኢማ የእትየነኩም ሚኒ ሁደን አላቸው፣ ከእኔ የሆነ አንድ ቅኑ መንገድ በሚመጣላችሁም ጊዜ አላቸው። ፈመን ተቢዐ ሁዳይ፣ ያን የእኔን ቅኑ መንገዴን የተከተለ ሰው ፈላ ኸውፉን ዐለይሂም ወላ ሁም የሕዘኑን፣ በእነርሱ ላይ ፍራቻና ሐዘን የለባቸውም፣ ገነት ተመላሽ ናቸው። ወለዚነ ከፈሩ ወከዘቡ ቢአያቲና፣ ነገር ግን ያንን ቅኑ መንገዴን የካዱና አናቅጾችን በነቢያቶች ላይ የማወርደውን እያስተባበሉ ሰዎች ኡላኢከ አስሓቡን ናር፣ እነዚህ የእሳት ጓዶች ናቸው የሚሆኑት። ማነው ቅኑ መንገድ? አሌክስ ቆይ ጨርስልህ። ማለት ያው እሱ በአረብኛ እያወራ ነው፣ ግን የሚያወራው ዘፍጥረት ምዕራፍ 3 ቁጥር 24 የመጨረሻውን ነው። ስማው አሌክስ፣ እሱ ይጨርስ። እሱ በአረብኛ እያወራ ነው። ዘፍጥረት ላይ እንዳለ ጠይቀሃለሁ። እሺ ዘፍጥረት ላይ ያለው ነው እያሉ ነው እስካሁን ድረስ። እሺ ወለዚነ ከፈሩ ወከዘቡ ቢአያቲና ኡላኢከ አስሓቡ ናር ሁም ፊሃ ኻሊዱን አለ። እነዚያ የካዱና በአናቅጾች ያስተባበሉ እነርሱ የእሳት ጓዶች ናቸው፣ እነርሱም በእርሷ ውስጥ ይዘወትራሉ አለ። ስለዚህ ያቀኑ መንገዱን አምላክ አላህ ሱብሓነሁ ወተዓላ በነቢያት ላይ ያወረደ ቃል የገባውን ቃሉን ፈጸመ። ያቀኑ መንገዱ ምንድነው? አልኢስላም፣ ታላቁ ኢስላም ነው። አምላክ አላህ ሱብሓነሁ ወተዓላ ሲናገር ምን አለ? ኢነ ዲነ ዒንደላሂ አልኢስላም፣ ከእኔ ከአምላካችሁ ከአላህ ዘንድ ቀጥተኛው ሃይማኖት ኢስላም ብቻ ነው። በሌላ ቦታ ላይ ምን ይላል? ወረዲቱ ለኩም ልኢስላመ ዲና ይላል። ከሃይማኖትም ሁሉ እስልምናን ብቻ ነው የወደድኩላችሁ እያለ ይናገራል። ስለዚህም አዳምን የመጀመሪያው የኢስላም አስተማሪ ነብይ አድርጎ አምላክ አላህ ሱብሓነሁ ወተዓላ አስነሳው። እሺ ጥያቄ። ስለዚህ አምላክ ይህን ቃል የገባውን በየዘመናቱ ከአዳም ልጆች ነቢያትን እያስነሳ ያን ቃል የገባውን አንድ ቅኑ መንገድ ለትውልድ አስተምሩ አላቸው። ኢስላምን አስተማሩ፣ ሰበኩ። ያን የተከተለ ሰው እንደገና ዳግም ወደ ጀነት እንደሚገባ ተናገሩ፣ አስተማሩ ሁላቸው። ያን የካደና ያስተባበለ ሰው ደግሞ ወደ ገሃነም እንደሚገባ አስተማሩ። ይሄ ነው። እሺ ኦኬ። እስላም ያን ቅኑ መንገድ እስላም ነው አልከኝ አይደለ? ነቢያቶች በሙሉ እስላም ከሆኑ አዳምን ጨምሮ እናንተ የምትሉት አዳምን ጨምሮ ሁሉም የሰው ልጅ ሲፈጠር እስላም ነው። ለምን ነቢዩ መሐመድ አስፈለጉ ወይስ ቁርአኑ ለምን አስፈለገ ታዲያ? ሁሉም ከዛ በፊት የነበሩት እስላም ከነበሩ የሰው ልጅ እስላም አለ። እርሳቸው የመጨረሻ ዘመን ነቢይ ናቸው። ያስፈለጉበት ምክንያት
ያንን የነቢያትን መንገድ ለትውልድ እንዲያስተምሩ ዘንድ ኢስላምን አላህን ሲልካቸው በአብርሃም መንገድ ላይ ያደረግኩ እያለ ነው የሚልካቸው። በኢስሐቅ በያዕቁብ በቁርአን ላይ ሲናገር ይላል አላህ ሱብሓነሁ ወተዓላ መሰለ 18 ነቢያትን በአንድ ገጽ ላይ ከገለጸ በኋላ ላንብብልህ ነው። ነቢያት እንዳለ ከገለጻቸው በኋላ በእነዚህ መንገድ ላይም እንድትሄድ አዘዝኩ ይላቸዋል። አየህ የቀደምት ረጅም እያደረከው ነው። ረጅም አይደለም። ይኸውልህ ለመረዳት ሞክር። የሆነ ረጋ ብለህ አዳምጠኝ። እሺ ኮምፕሊኬትድ እያደረከው እኮ ነው። እኔ እኮ እያልኩ ያለው አጭር እኮ ነው። እነሱ በፊት የነበሩት ኢስላም ከነበሩ ሙስሊም ከነበሩ then why we need the last prophet I mean the last Islam ቁርአኑ ወይም እሱ የነቢያትን መንገድ ዛሬ ላይ አጥፍተው ሰዎች አምላክ አላህ Subhanahu Wa Ta'ala ያን የነቢያትን መንገድ እንዲያድሱ ላካቸው፣ እርሳቸውን አስነሳቸው። ያ ታድሶ ነው ማለት ነው። ያንን የነቢያትን መንገድ ለትውልድ እንዲያድሱ እንዲያስተምሩ አዘዛቸው እንጂ ከዚህ በፊት ድነዋል ማለት ነው። እነዛ አዳምና ሔዋን በፊት እንትን ያሉት ነቢያት የአምላክን ሕግና ስርዓት ጠብቀዋል። እነርሱም የሚድኑ ናቸው ያለምንም ጥርጥር። ናቸው። እስቲ እኔም በዛው ከሱ ጋር ተመሳሳይ ነው። በዛው ላይ አድርጌ ልውረድ ብዬ ነው። ትንሽ መልስ ላግኝ ብዬ ነው። ከሱ ጋር በዚሁ ላይ ማለት ነው። እሱ አሁን ለምሳሌ እሱ እናንተ የምትሉት የነቢያት ሃይማኖት ነው ከነሱ የመጣ ነው ስትሉ ለምሳሌ እንደ አንድ ክርስቲያን የነቢያትን ትምህርት ያህል እየመጣ ሄድና እስከ ነብዩ መሐመድ ድረስ ያይና የማይጋጭ ትክክለኛ ከሆነ ነው የሚቀበለው። የነቢያትን አስተምሮ እንቀበላለን ነው የምትሉት። ኦኬ የነቢያትን ግን ትምህርቶቻቸው መጻፍቶቻቸውን ትክክል አይደለም የምትሉት ነገር ትክክል ሳይሆን የሆነ ነገር የተዛባ አለው። ነብይ ቁርአኑ ሲመጣ አይገናኝም እንጂ ቆይ ወድም ምን ይልጠይቆስ አይደለም ሊቆይ አንድ ሰው ያወራ ቀደም ጀምረህ ከላይ የልጅ ያሬድ ጣልቃ ትገባበታለህ። አሁን አንተ ከተለ ይፈልግ እኔ ልጨርስና ቆይ ተሉና ልክ ቁርአኑ ሲመጣ ነብዩ መሐመድ እንደውም እዛ ጋር የተሳሳቱትን ነገሮች አስተካክለው መጻፍቶቻቸው ትክክለኛው ጠፍቷል ትሉናላችሁ። ትክክለኛውን እንግዲህ ሐሰተኛ ለማለት ትክክለኛውን ይዘ ይሄ ከትክክለኛው ይሄ ስተት አለው ነው እንጂ ለአንድ ክርስቲያን ለሆነ ሰው አይ ቁርአን ነው አስተካክሎ አመጣው በተለይ እንደማሳመኛ አይደለም። ስለዚህ ከበፊቶቹ የነቢያቶችን አስተምሮ መጻፍት ይዛችሁ ይሄ ነው ኦሪጂናሉ የተሳሳተው ይሄ ነው ብላችሁ የመሞገት አቅም አላችሁ ወይ ነው ወይስ ቁርአን መጣ ቁርአኑን ከዚህ ተከተል ብትለኝ ገና እኔ ቁርአኑን ላረጋግጥ የመመጣ ሰው ነኝ? በቂ አይደለም። በዚህ መልኩ ብታስረዳኝ እንዴት ነው የምታስረዱት? ይሄ ምንድነው አላችሁ መጽሐፍቶቻችሁ ኦሪጂናሉ የኦሪጂናል የነቢያቶች የመጀመሪያው መጽሐፍ ማለት ነው የጻፉት ያስተማሩት ትምህርቱ አላችሁ መጽሐፍ ካለማ ተበረዘ ይባላል። ያ ካለ ተበረዘ ይባላል። ተበረዘ ማለት በውስጡ ላይ የሰዎች እጅ ገብቶበታል ተቀላቅሏል ነው። ገብቷል አይደል? ያ ነው ያን ደግሞ አምላክ ምንድነው ሪፈረንስ ምን ይዘክ ነው ተበርዟል ለማለት? ወይ አዳምጣ እንዴ ተበረዘ ያንን አምጡ ካላችሁ ገብቷል አይደል? ያ ከተገኘ ተበረዘ ይባላል። ያ ቢኖር ነው አምላክ በየትኛውም ጊዜ ነብይን ያስነሳና ስላለፉት ነብያት ስለ መጽሐፍቶቻቸውም ሆነ ስለ ነብያቶቹ ይገልጽለታል። ለምሳሌ ሙሴን እንውሰድ። ለታላሩ አብርሃም ስለመኖሩ በአብርሃም ዘመን ከነበረ መጽሐፍ ካልሆነ እኔ አልቀበልህም ብልህ ከየትም አታመጣ። አይ ግን ሙሴን ገልጦለታል እኮ ስላለፈው ትለኛለህ አይደለ? ልክ ነኝ አይደል? አዎ። ስለዚህ የግዴታ ሙሴን ትቀበላለህ። ለምን? አይ አምላክ ነው የገለጠለት አትለም። አምላክ ለምን ለምሳሌ አምላክ ልክ እንደው የመጨረሻውን ዘመን ነብይ አስነሳና ስላለፈው ትውልድ ገለጸላቸው። ስለ መጽሐፍቶቻቸውም ሆነ ልክ እንዲሁም ደግሞ ስለ ነብያቶቹ ገለጸ። ስለዚህ ሁሉም ተበርዘዋል ብላችሁ ነው የምታምኑት? ሁሉም መጽሐፍቶች ያለፉት መጽሐፍቶች ተበርዘዋል። እንግዲህ አሁን አስበው ሁሉም ተበርዘዋል ብለኝ የሆነ ሰው ትክክለኛ ሰው መጣ ተብሎ እኔን መኑኝ ሲል እሱ ነው ትክክል ወይስ ሌሎች ወደሚለው ነው የሚሄደው እኮ? እሺ ግን እኛ ደግሞ አልተበረዙም አሉ ነው የምንለው። ምንድነው ኤቪደንሳችሁ? ለምሳሌ ተበርዟል እኛ አሉን መጽሐፍቶች ይዘን እንመጣለን። አልተበረዘም ይሄው እየተጠቀምንባ እናንተ ናችሁ የተሳሳተ ትምህርት የመጣባችሁ ብንል ምንድነው ኤቪደንስ እንደተበረዘ? ቁርአን ከቁርአን ውጪ ወደ ቁርአኑን ለማረጋገጥ ነው ምን ከዛ በፊት ላለ ምንድነው የምታስረዳው? ስለዚህ ከቁርአን ውጪ ነው የምትፈልገው ማለት ነው? እሱንማ ለማወቅ ነው። አየህ ከሌሎቹ ወደ ቁርአኑ ነው የምመጣው። ነብያቶች መጽሐፍ ተውራት አልጠፋም? እሺ ተውራት አልጠፋም ወይ ነው የምትለን?
አለ ያሉ የጎደሉም ሊኖሩ ይችላሉ ብለን ነው የምናምነው። ያሉ መጽሐፍ ለምሳሌ የዳዊት መጽሐፍ አለ እኮ አይደል? ስለዚህ የጠፋለ ማለት ነው አይደል? ስለዚህ የጠፋ መጽሐፍ አለ። እንግዲህ እኛ የምንለው የተጻፈ ሁሉ ነገር ያለ አለ፣ የጎደለ የተበርዟል ግን ብለን አናምነው። መበረዝ ማለት ምን ማለት ነው ትርጉሙ? መበረዝ ማለት ኦሪጂናሉ ውስጥ የሆነ ነገር የተሳሳተ ነገር ሲገባበት የሆነ ነገር ትክክለኛም ውሸትም ሲደበላለቅ ተበርዟል። አሁን እኮ ግራ ይገባል። ትክክለኛውን ሳትይዙ እኮ ነው ተበርዟል የምትሉት። ያለው እውነታ መጥፋቱ መበረዝን ያሳያል። በዚያ ላይ የነበረው እውነታ ምንድነው ብዬ በጠይቀህ ጠፍቶኛል ነው ማለት አይደለም። እሺ አንተ ቆይ ይቅርታ ከቁርአኑን ባይኖር ብለህ አስረዳኝ እስቲ። ቁርአኑ ሳይኖር ብጠይቅህ በዚህ ዘመን ባትኖር ማለ ያለም አለ ብለህ አመንክ እኮ አንተ ራስህ። እሺ ቆይ አንተ ልጠይቅ ከቁርአኑ በፊት ነው ያለውት ብለህ አስበው። ከነብዩ መሐመድ ሳይመጡ ያለ ሰው ብትሆን ዛሬ ለኔ እንዴት ብለህ ነው ተበርዟል ብለህ ስታስረዳኝ? አትችልም እኮ ማስረዳት እሱ ሳይኖር። አምላክ ሲገልጥልህ ጊዜ የዛኔ አምላክ በመልአኩ ገብርኤል አማካኝነት ስላለፈው እውነታ ይነግርሃል። ለምሳሌ አንተ እንደ ነብይ ከሆንክ ማለት ነው ካልሆነ አታውቅም። አሁን እኛ ያልናቸው ያለው ምንድነው? በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከራሳቸው ተነስተው ተበርዟል ቢሉ አንሰማቸው። እንደ ሰው ናቸው ስላለፈው ሊያውቁ አይችሉም። ያ ለነብያት ሲገልጥ የነበረ አምላክ ግን ስለራሱ መጽሐፍቶችና ስለ ነብያቶቹ ተረከላቸው። ሙሴን ሐሰተኛ ነው ብሎ አልነገራቸውም። ሙሴ እውነተኛ ነው አላቸው። አየህ አይደለ? በእርሱ ላይ የተወረደው መጽሐፍት ግን ከእርሱ በኋላ የመጡ ሊቃውንቶች ኃላፊነቱን ጠብቁ ለትውልድ ተብለው ተሰጥተው ኃላፊነታቸውን አልተወጡም፣ ከበስተጀርባቸው ወረወሩት እያለ ይነግረናል። ወለው አን ምን ይላል ሲነግረን እርሱ ወኢዝ አኸዘ አላሁ ሚሳቀ አለዚነ ኡቱል ኪታበ ለቱበይኑነሁ ሊናሲ ወላ ተክቱሙነሁ ፈነበዙሁ ወራአ ዙሁሪሂም ቃል ኪዳን ያስኩባቸው አለ። ምን የሚል ቃል ኪዳን? ለህዝቦቻቸው እውነታውን ልትገልጹ እውነቱን ላትደብቁ የሚል። እነርሱ ግን ቃሌን ከበስተጀርባቸው ወረወሩት አለ። ቃሉን አልጠበቁ። ምን ይላል ሌላ ቦታ ላይ ሲናገር ኢና አንዘልነ ተውራት ስለ ኦሪት ስለ ተውራት እያወራ ኢና አንዘልነ ተውራት ፊሃ ሁደን ወኑር يحكم بها النبيون الذين أسلموا للذين هادوا والربانيون والأحبار بما استحفظوا من كتاب الله وكانوا عليه شهداء ينقر ጠብቀው ብሎ የጠበቀው አስተናውን ጥሎባቸው እንደነበር እነዚያ ግን ይሄን ቃሉን እንዳልጠበቁ ከበስተጀርባቸው እንደወረወሩት ይናገራል። በመጨረሻው ዘመን ነብይ ያስነሳላቸውና ያ አህለል ኪታብ قد جاءكم رسولنا يبين لكم كثيرا مما كنتم تخفون من الكتاب ويعفو عن كثير من አወረደላቸው። እናንተ የመጽሐፍ ባለቤቶች ሆይ አላቸው እነሆ መልእክተኛዬ በመጨረሻው ዘመን ላይ ልኬላችኋለሁ መጥቶላችኋል ስትደብቁ የነበረውንና የተበረዙትን እነዚያን የተቀላቀሉትን እውነታውን ሊገልጽላችሁ ዘንድ የሆነ ጊዜ ላይ አምላክ ያስነሳና ስላለፈው ይነግራችኋል። መሲሁን በላከ ጊዜ በሙሴ ዘመን ስለነበረውና ስለተቀላቀሉ ስለነበሩ ነገራቶች እንዲገልጽ እንዲያብራራ እንደላከው ይገልጽልናል። በሱረቱ ዙኽሩፍ ላይ ስለ መሲሁ ሲናገር ምን ይላል? ወኢነሁ ለዕልሙ ሊሳዓቲ ፈላ ተምተሩነ ቢሃ ወተቢዑኒ ሃዛ ሲራጡ ሙስተቂም ወለማ ጃአ ዒሳ ቢልበይናት ቃለ ቀድ ጅእቱኩም ቢልሕክማ ወሊኡበይነ ለኩም በዕድ አለዚ ተኽተሊፉነ ፊህ ፈተቁላህ ወአጢዑን ይላል። ወኢነሁ ለዕልሙ ሊሳዓቲ ብሎ ይጀምራል። የማርያም ልጅ መሲሁ ዳግም ከሰማይ ይወርዳል። ገብታችኋል አይደል? ይሄ መውረዱ የትንሣኤ ቀን ምልክት ነው። በዚህ ላይ እንዳትጠራጠሩ ይልናል። አንጠራጠርም፣ ይወርዳል። አዎ ይወርዳል ብለን እናምናለን። ገብታችኋል አይደል? ፈላ ተምተሩነ ቢሃ ይላል። በዚች ነገር እንዳትጠራጠሩ አለ። ከዚያ ስለ እርሱ ሊነግረን ነው። ቀጥሎ ወተቢዑኒ ሃዛ ሲራጡ ሙስተቂም ወላ የሱደነኩም ሸይጣን ኢነሁ ለኩም ዐዱውን ሙቢን አለ። ወለማ ጃአ ዒሳ ቢልበይናት አለ። ዒሳም መሲሁ ግልጽ የሆኑ ማብራሪያዎችን ይዞላቸው በመጣ ጊዜ አለ ቃለ እንዲህ አላቸው ቀድ ጅእቱኩም ቢልሕክማ ጥበብን ይዤላችሁ መጥቻለሁኝ አላቸው ለአይሁዶች። ወሊኡበይነ ለኩም በዕድ አለዚ ተኽተሊፉነ ፊህ ያን ከፊሉን ስትጋጩበት ስትለያዩበት የነበራችሁትን እውነቱን ላብራራና ልገልጽላችሁ መጥቻለሁ አለ። አየህ አምላክም ልክ እንዲሁ በመጨረሻው ዘመን ላይ በነቢያት አስተምሮ ላይ የተጨመሩ የተበረዙ ነገራቶችን እውነተኛውን መንገድ የሚለውን በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በኩል አወረደና ልክ መሲሁን እንዳዘዘው አዘዛቸው። አየህ ስለዚህ መሲሁን መካድ ሳይሆን ሙሴን መካድ ሳይሆን አብርሃምን መካድ ሳይሆን እነዚህን እውነት ናቸው ብለው ያረጋግጣሉ። ነብዩ ሰለላሁ ዐለይሂ ወሰለም አላህ በቁርአን ላይ ምን ይላቸዋል? በል ጃአ ቢልሐቅ ወሰደቀ አልሙርሰሊን ይላል። ሙሐመድ በእርግጥም እውነትን ይዞላቸው መጥቷል ከእኔ ዘንድ ቀደምት ነብያትንም አረጋግጧል ይላል። እነዚህ ነብያቶች እናረጋግጣቸዋለን። አዎ እውነተኛ ነብይ ናቸው። ሙሴ እውነተኛ ነብይ ነው ወይ? አዎ እውነተኛ ነብይ ነው። ታላ አይደለ? እሺ ግን እዚህ ጋር ይቅርታና ሶስት ነገር ነው እኔ ከበደኝ። እኔ አሁን እስልምና እውነተኛ ከሆነ ችግር የለም ለመቀበል፣ ግን ሶስት ነገር ከብዶኛል። በደንብ ማጥናት ያስፈልጋል። አንድ
ሁሉም መጽሐፍቶች የነቢያት ጠፍቷል የሚባለው ነገር ቢያንስ የተወሰነ እንኳን ሊኖር ይገባዋል ብዬ አስባለሁ። እንደው እናንተ የምትሉት እውነት ቢሆን ሁሉም ጠፍቶ ነብዩ መሐመድ ሲመጡ ትክክለኛውን አመጡ ስትለኝ ሁሉንም ሰርዘው ክደው እሳቸው ጀመሩስ ብዬ እንድጠይቅ ያረጋኛል፣ ያስፈራኛል። ሁለተኛ የሚያስፈራኝ ኦሪጂናል ሳይኖር ሁሉንም የምታነጻጽርበት ሳይኖር ተበርዟል ስትል ሁለተኛ ፖይንት። ሶስተኛ የነብዩን መሐመድን ራሱ ትክክለኛ ነቢያትነታቸው ከታሪካዊ ማስረጃ ከድሮ መጽሐፍቶች ከብዙ ነገር መታየት አለበት። ሶስቱ ታይቶ ቀጣይነት ያለው የእሳቸውን ማስተምሮ ከነሱ ጋር የማይጋጭ እውነተኛ ከሆነ ትቀበለዋል፣ ችግር የለው። ያም ብዙ መመርመር ይፈልጋል። አመሰግናለሁ ስላስረዳኝ እስካሁን። እሱን ትንሽ አንብቤ እመጣለሁ። እሺ አንድ እዚህ ቦታ ላይ እኛ መጽሐፍ ቅዱስ ተበርዟል ምናምን የሚለው በውስጡ እውነታዎች አሉ እያልኳችሁ፣ እውነታዎች አሉ። እነዚያን አይክድም እኮ ኢስላም ያረጋግጣቸዋል። ገብቶሃል አይደል? ሙሉ በሙሉ ስህተት ነው እያለ አይደለም። በውስጡ ያሉ እውነታቸውን እንዳውም አላህ በቁርአን ላይ ሙሰድቀን ሊማ በይነ የደይህ ይላል። ከእርሱ በፊት ያሉትን እውነታዎች የሚያረጋግጥ ነው። ለምሳሌ ካልከኝ ከሚያረጋግጣቸው መካከል መሲሁ በድንግልና መወለዱን ያረጋግጠዋል ቁርአን። ድንግል ማርያም ማንም ወንድ ጫፏን ሳይነካት በድንግልናዋ እንደወለደች ያረጋግጣል። መሲሁ ሙታን ማስነሳቱን ያረጋግጣል ቁርአን። ማየት የተሳናቸውን ይፈውስ እንደነበር ያረጋግጣል ቁርአን። ለምጽ ያለባቸውን ይፈውሳል ያረጋግጣል ቁርአን። ሙሴ ነብይ እንደሆነ ያረጋግጣል። ልክ እንዲሁም ሙሴ ከፈርዖን ግፍና በደል እስራኤላውያንን ነፃ እንዳወጣቸው የዛኔም ባህሩን በብትሩ እንደከፈለ ይህን ሁሉ እንዳለ እነዚህ እውነታዎች የሚያረጋግጥ ነው። ካስተምሮታቸው መካከል ልክ እንዲሁ እስራኤል ሆይ ስማ ጌታ አምላካችን አንድ አምላክ ነው፣ በእርሱ ላይ ቅንጣት ሌላን አካል ማጋራት እንደማይቻል ይህን ያስተምራል። ገብቷቸዋል አይደለ? መሲሁ ይህን እንዳስተማረ በቁርአን ላይ ተቀምጧል። ሙሴ ይሄን እንዳስተማረ በቁርአን ላይ አረጋግጧቸዋል። እነዚህን ትምህርቶችንም ሆነ ድንቅ ስራዎቻቸውን ነብያቶችን እነዚህን ያረጋግጣቸዋል። ገብቷል። ለምሳሌ ካስተባበላቸው መካከል ለምሳሌ እንውሰድ። አሮን ነብይ እንደሆነ ታውቃለህ አይደለ? ኦሪት ዘጸአት ምዕራፍ 7 ቁጥር 1 ላይ እግዚአብሔር ለሙሴ ምን አለው? ሙሴ ሆይ ተመልከት አለው፣ እኔ አንተን በፈርዖን ላይ አምላክ አድርጌሃለሁ። ከዚያስ ልክ እንዲሁ ደግሞ አሮንን ወንድምህን ነብይ አድርጌልሃለሁ ይለዋል። ነብይ ነው። ይሄ ነብይ ላይ ኦሪት ዘጸአት ምዕራፍ 32 ከቁጥር 1 ጀምረህ ሄደህ ብታይ ጣዖት እንደሰራ ይገልጻል። ነብይ ነው፣ አምላክ የመረጠው ነብይ አድርጌዋለሁ ብሎ የመሰከረለት። ከዚያ ምን አደረገ? ከግብፅ በወጡ ጊዜ እስራኤላውያኖች የዛኔ ሙሴ ልክ አምላኩን ሊያናገር በሄደ ጊዜ ይሄ ሙሴ ከግብፅ ካስወጣን ምናምን ብሎ አንተ ወይፈን ስራልን አሉት፣ ጥጃ። ከዛ እሺ አለና ምንም አላስተባበለም። ይሄ ባዕድ አምልኮ ነው፣ ተው ያን አንዱን አምላክ አምልኩ ምናምን አንድ አላላቸው ይገልጽልናል መጽሐፍ ቅዱስ። እንዳውም ምንድን ነው ያላቸው? አምጡ፣ እሺ ችግር የለውም ወርቅና ብራችሁን ሰብስባችሁ አምጡ አላቸው። እነርሱም ወርቅና ብራ ሰብስበው ሰጡት ለአሮን። ተመልከቱ። ከዚያ ምን አደረገ? ይሄን አቀለጠውና ወይፈን ሰራላቸው። ከዚያ ምን አላቸው? እስራኤል ሆይ ስማ ከግብፅ ሀገር ያስወጣህ አምላክህ ይሄ ነው ብሎ ሰጣቸው ይላል። አስቡት፣ ነቢይ ሆኖ ጣዖት ሰርቶ ለህዝቦቹ ይሄ ነው አምላካቸው ብሎ ሲሰጣቸው ይሄ ተበረዘ ቃል አምላክ አላህ ሱብሓነሁ ወተዓላ በቁርአን ላይ ይሄንን ታላቅ ነብይ አጸዳው፣ አጠራው። በፍጹም ሃሩን ያን አላደረገም ማለት ተመልከቱ። ማን ነው ታዲያ? ሳሚሪ የሚባል ሰው ነው። ፈአضلهم السامري ሱራ ጣሃ ላይ ይሄን ሙሉ ታሪኩን ገለጸና በነብያቶቹ ላይ ምን ያክል እንደዋሸ መጽሐፍ ቅዱስ ይገልጻል። ገብታችሁ አይደል? ነብይ ሆኖ ጣዖት ሰርቶ ይሄ ነው አምላካችሁ ብሎ ሲሰጥ አስባችሁታል? ነብያቶች በፍጹም ባዕድ አምልኮን አላስፈለኩም። በፍጹም ይሰዋታል እንጂ ማለት ነው አያደርጉትም። ባዕድ አምልኮ ሰርተው ይሄ ነው አምላክ አይሉም። አንዱ አምላክ ያንን አምላክ የሚሰብኩ ናቸው እነሱ ሁላቸው። ወኢነ ረበክ ወለቀድ ቃለ ለሁም ሃሩን ሚን ቀብል አለ። ተመልከቱ፣ በእርግጥም ሃሩን ለነዚህ ሰዎች እንዲህ ብሏቸው ነበር፣ ያ ቀውሚ ኢነማ ፉቲንቱም ቢህ ወኢነ ረበኩም ረሕማን፣ ጌታችሁ እርሱ አዛኙ አንዱ አምላክ ብቻ ነው አላቸው ይለናል። ፈተቢዑኒ፣ እኔን ተከተሉኝ፣ ወአጢዑ አምሪ፣ ትእዛዜንም ተከተሉ አላቸዋል። ወደ አላህ ጠርቷቸዋል። ተው ይሄንን አትስሩ አታምልኩ ብሏቸዋል እያለን ነው። መጽሐፍ ቅዱስ ምን አለ? አይ ራሱ ሃሩን ነው የሰራላቸው ያንን ጣዖት እያለ እየገለጸ ነው። ታውቃለህ አምላክ አላህ ሱብሓነሁ ወተዓላ በመጨረሻው ዘመን ነብይ ላይ አወረደና አሁን ለምን እንደላካቸው ይገባቸዋል። አስተዋይ ከሆናችሁ በነብያቶቹ ላይ የሌለ ትምህርት አስተምረዋል ብሎ የዋሸውን ነገር ይሄንን ያጠሩና ያስተካክሉ ዘንድ ላካቸው። የሃሩንን ነብይነት ይክዳል ወይ? ላ በፍጹም አይክድም፣ ያጸድቃል። ይስላም ሃሩን ነብይ ነው። አዎ አምላክ የመረጠው ነብይ ነው። ነገር ግን እነርሱ ያላስተማሩትን አስተምህሮ እነዚህ ስህተት ናቸው፣ ውሸት ናቸው፣ ተበርዘዋል እያለ ይገልጻቸዋል። ሌላ ልጨምርላቸው። ሰለሞን ሱለይማን ዓለይሂ ሰላም በጣም የሚገርም ታላቅ ነብይ ናቸው። እንግዲህ አላህ በቁርአን ላይ ሲገልጻቸው ንግስናንም ሰጥቷቸዋል። ልክ እንዲሁ ነብይነትንም ተችሯል። ከአባቱ ከዳዊት ያገኘው ነው።
ይሄ ንግስናንም ልክ እንዲሁ የተመረጠ ነው የተሾመ ነው። አምላክ አላህ ሱብሓነሁ ወተዓላ ለሁሉም ነብያት እድል ሰጥቷቸዋል። የፈለጋችሁትን ለምኑ ይልስጣችሁ አላቸው። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ማ ሚን ነቢይን ኢላ ወለሁ ደዕወቱን ሙስተጃባ፣ ማንም ነቢይ የለም ተቀባይነት ያለው አንድ ጸሎት የተሰጠ ቢሆን እንጂ አሉ። ከዚያ በኋላ ሱለይማን ዐለይሂ ሰላም ይሄድ ምን ብሎ እንደለመነ በቁርአን ላይ ያስቀምጥልናል። ሱራ ሳድ ላይ ምን ይላል? ሰለሞን ቃለ ረቢ ሀብሊ ሙልከን ላ የንበጊ ሊአሐድ ሚን ባዕዲ፣ ጌታ ያላህ ሆይ ብሎ ለመነ፣ ከእኔ በኋላ ለማንም የማይገባ የሆነን ስልጣን ስጠኝ አለ። በቃ ማንም ቢሆን እስከ ዓለም ፍጻሜ ድረስ ያላገኘው ስልጣን ለሱለይማን ተሰጥቷል። አንደኛ ዓለምን የመግዛትን ስልጣን ሰጠው አምላክ አላህ። ዓለምን ትገዛለህ አለው። በቃ ገብታችኋል? ሁለተኛ የሚታይ የማይታዩትን ነገር ይገዛ ነበር። ለምሳሌ ጅኖች በትእዛዝ ስር ነበሩ። ገብታችኋል? በትእዛዝ ስር ነበሩ፣ እንደፈለገ ያዛቸዋል። ሶስተኛ እንስሳቶች፣ አዋፋቶች ሁሉ እንዳለ በትእዛዙ ስር ነበሩ። ኑ ካላቸው ይመጣሉ። አራተኛ የሁላቸውንም የፍጥረት ቋንቋ ተሰጥቷል። ወዑሊምና መንጢቀ ጠይር አለ። የአዋፋትንም ቋንቋ ሳይቀር አምላክ ያላህ አሳውቆኛል አለ። ተመልከቱ፣ ይሄ ሁሉ ጸጋ ተሰጥቶት ምን ብሎት አንዱን አምላክን የሚሰብክ ነበር። አንዱን አምላክ ተገዙ እያለ የሚሰብክ ነበር። ቦታቸው አለ። ነገር ግን መጽሐፍ ቅዱስ ላይ አምላኩን ጥሎ ሌላ አማልክት ጋር እንደሄደ ይገልጻል። አምላኩን እንደካደ ይገልጻል። ቦታቸው አለ አይደል? አላህ በቁርአን ላይ ይሄንን አጠራ፣ አጸዳው። ምን አለ? ወማ ከፈረ ሱለይማን አለ። ሰለሞን ግን አልካደም፣ ውሸት ነው አለ። አልካደኝም እኔን አለ። እኔን ጥሎም ገሸሽ አላለም ወደ ሌላ። ቦታቸው አለ አይደል? ይሄን ይመስላል። ሌላም ምሳሌዎችን ልናነሳላችሁ እንችላለን። እነዚህን ሁሉ አላህ ሱብሓነሁ ወተዓላ የእነዚህ ነቢያቶችን ክብር የነቢያቶችንም አስተምህሩ ምን እንደነበረ በክብር ገለጸላቸው። ይሄን በፍጹም ጣዖት አላስመለኩም፣ ልክ እንደሆነ እኔንም አልካዱም እያለ ገለጸላቸው። ገብታችኋል? እነዚህን ነቢይ ግን ጻድቅ መሆናቸውን ክዷል ወይ? ላ ጻድቅ ናቸው እያለ ነው የሚገልጸው። ገብታችኋል አይደል? ጻድቅነታቸውን ይገልጻል። ከዛሊከ ዳውድ ዓለይሂ ሰላም፣ ዳዊትም ልክ እንዲሁ ለአንዱ ለአምላኩ ለአላህ የሚገዛ ነው። ልክ እንዲሁ የኦሮሞ ሚስት ደፈረ ምናምን እንደዚህ በፍጹም እንዲህ አይነት ርካሽ ቦታ ላይ እንዲገኝ አላደረጋቸውም። ከዚብ ሙፍቲራ ዓለይሂም። ይህን ይመስላል። እሺ ሰላም፣ እንዴት ናቸው? ሰላም ነው። ደህና አለን፣ እግዚአብሔር ይመስገን። እሺ እኔ የምልህ ብዙ እውቀቱ ካን የለኝም፣ ግን ልጠይቀው የምፈልገው ነገር ልጠይቅ። እሺ እስልምና የሚል ሃይማኖት ከመሐመድ የእናንተ ነቢይ መሐመድ በፊት ነበረ ወይ? ምንድን ነው? እስኪ ይቅርታ፣ የቋንቋው ችግር አለብኝ፣ የአማርኛ ችግር የለውም። አብሽር። ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት አምላክ ከሰው ዘር መጀመሪያ ጀምሮ ሙስሊም እንደሆኑ ያዘዛቸው፣ ሙስሊም እንደሆኑም ተናግረዋል። ኖህ ሲናገር ለምሳሌ ወኡሚርቱ አን አኩነ ሚነል ሙስሊሚን ይላል። እኔ ከሙስሊሞች እንደሆን ታዘዝኩ ይላል። እና አብርሃም ልክ እንዲሁ ማ ካነ ኢብራሂም የሁድየን ወላ ነስራንየን ወላኪን ካነ ሐኒፈን ሙስሊማ፣ አብርሃም ሙስሊም ነበር እያለ ቃል በቃል ይናገራል። ነቢያቶች ራሳቸው ማንነታቸውን ሲገልጹ እናያለን። መጽሐፍ ቅዱስ ላይ ግን አንድም ነቢይ ተነስቶ እኔ ክርስቲያን ነኝ አለ የለም። ይህን ታውቃለህ አይደለ? ክሊንቶን ቁርአን ውስጥ ነዋ። ክሊንቶን መጽሐፍ ቅዱስ ላይ አንድ ቦታ ላይ እኔ ክርስቲያን ነኝ ያለ ነቢይ የለም አይደለ? አይ እኛ በክርስቶስ የሚያምን ነው ክርስቲያን የሚባለው። ችግር የለውም። የክርስቶስ ብትለኝም ኖርማል ነው። እሱን አይደለም የጠየኩት። አንድ ነቢይ እኔ ክርስቲያን ነኝ ያለ ነቢይ አለ? የለም። ሙስሊም ያለ ማለት የጌታ ሰው። ስለዚህ ክርስቲያን ነኝ ያለ ነቢይ የለም። እሺ እግዚአብሔር ክርስቲያን ሁን ብሎ ያዘዘው ነቢይ አለ? አንድ ነቢይ ጠቅሶ አንድ ነቢይ ክርስቲያን ሁን ብሎታል? እነ አብርሃም ቁርአን ውስጥ ነው ሙስሊም ናቸው የተባሉ ሙስሊም እንደሆኑ የሚገልጡ። ክርስቲያን ሁን ብሎ የታዘዘ ነቢይ አለ ወይ? መጽሐፍ ቅዱስ ላይ የለም ማለት ነው። ያላቅም እውቀት ብዙ የለኝም። መለስ የለም ብለህ መልሰሃል። አሁን እሺ፣ ለማንኛውም አምላክ አላህ ሱብሓነሁ ወተዓላ በመጨረሻው ዘመን ነቢይ ባስነሳቸው በእርሳቸው በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ ስላለፉት ነቢያቶች ሁሉ ሲናገር ሙስሊሞች እንደሆኑ ቃል በቃል ተናግሯል። እሺ ከነሱ በኋላ ቁርአን የመጣ በነቢይ መሐመድ የእናንተ ሰዓት ነው አይደል? ከማን ነው የመጣው? ከእርሳቸው ከሆነ ሻፍጥ ይበላቸው፣ ችግር የለውም። እርሳቸው ከነቢያት በኋላ ስለሆነ የመጡት ስላለፈው ምን አግብቷቸው ይናገራሉ። ነገር ግን ከማን ከእናንተ ነቢይ መሐመድ በፊት ነበረ? አሁን እሱ ነው ዋናው ነገር። አምላክ ነው ተናጋሪው። አምላክ ደግሞ ስላለፈው ሁሉ የሚያውቅ ነው። ገብቶሃል? አላህ ሲናገር ይሄን ቁርአን በምን መልኩ ራሱ እንዳወረደው ሲነግረን ምን ይላል?
ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን ይላል። ይህ ቁርአን ከእኔ ከዓለማቱ ጌታ ዘንድ የተወረደ ነው አለ። ማን አወረደው? ታማኙ መንፈስ ቅዱስ አወረደው ይለናል። በመንፈስ ቅዱስ ምሪት አማካኝነት ከአምላክ ዘንድ ከዓለማቱ ጌታ ዘንድ የመጣ ቃል ነው። እሱ ደግሞ የዓለማቱ ጌታ ደግሞ ስላለፈው ሁሉ የሚያውቅ ነው። ስለዚህ ስላለፈው ያለውን ታሪክ ገለጸላቸው። በዚያ ላይ ከሚገኘው መካከል ነቢያቶች ሁሉ ሙስሊሞች መሆናቸው። እሺ ይቅርታ አድርግልኝ፣ እኔ እንኳን ብዙ አላውቀውም ከተሳሳትኩ። ጓደኛ ያለኝ ሙስሊም ነው እንደዛ ያለኝ። ከሁሉ ያለፉ ነቢያታት የተወደደ ነው ነቢይ መሐመድ አለኝ። ይሄ ነገርስ? እሺ አምላክ አላህ ሱብሓነሁ ወተዓላ ሁሉንም ነቢያቶች ይወዳል። ይወዳል አይደለ? ሁሉንም ነቢያቶች ይወዳል። ይበላለጣሉ ወይ ከሆነ መበላለጥና መዋደድ እሱ የተለያዩ ነገር ናቸው። መበላለጥ ይበልጣል ወይ? እናት ለምሳሌ ሁሉንም ልጆቿን ትወዳለች አይደለ? ነገር ግን ሊበላለጡ ይችላሉ። ተበላለጡ ማለት ያንን የተበለጠውን ትጠላዋለች ማለት አይደለም። አየህ፣ አምላክ አላህ ሱብሓነሁ ወተዓላ ሁሉንም ነቢያቶች ይወዳቸዋል። ይወጣል አይደል? ይበላለጣሉ ወይ? አዎ ይበላለጣሉ። ነቢያት ይበላለጣል፣ መልአክ ይበላለጣል፣ ሰዎችም ይበላለጣሉ። ለምሳሌ ከመላእክቶች የሚበልጡ አሉ አይደል? እነ ገብርኤል እነ ሚካኤል፣ እነዚህ ከሁሉ መልአክ በላይ ናቸው ደረጃቸው። አላህ በቁርአን ላይ ይነግረናል። ይወጣል። ልክ እንዲሁ ከነቢያቶችም ይበላለጣሉ። ወለቀድ ፈደልና በዕض ነቢይና ዐላ በዕድ ይላል። ከፊል ነቢይ ከፊሉ ነቢይ ይበልጣል። በሌላ ቦታ ላይ ትልከ ሩሱሉ ፈደልና በዕضሁም ዐላ በዕድ ይላል። እነዚህ መልእክተኞች ከፊሎቹ ከከፊሎቹ ይበላለጣሉ ብሎናል። ስለዚህ ያው ይበላለጣሉ። ማን ይበልጣል ከሁሉም ነቢያት ከተባለ ከሁሉም ነቢያቶች 5 ነቢያቶች በመጀመሪያ ከሌሎች ነቢያቶች ደረጃቸው በጣም ላቅ ያለ ነው። እነሱ ኡሉል ዐዝም የሚል መጠሪያ አላቸው። የቁርጠኝነት ባለቤት፣ በአስተምሮታቸው ጊዜ ከማንም በላይ ተፈትነው የትዕግስትን ጥግ የደረሱ ኡሉል ዐዝም የሚባሉ 5 ነቢያት አሉ። እነዚህ ከሁሉም ነቢያት በላይ ናቸው። እነዚህም ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም፣ ኢብራሂም ዐለይሂ ሰላም፣ ሙሳ ዐለይሂ ሰላም፣ መሲሁ ዒሳ ወይም ኢየሱስ እንዲሁም ኖህ። እነዚህ 5ቶቹ ናቸው። ለዚህ ማስረጃ በሱረቱል አሕዛብ ሁለተኛው ገጽ መጀመሪያው አያ ላይ አላህ ሲናገር ይላል ወኢዝ አኸዝና ሚነ ነቢይነ ሚሳቀሁም ወሚንከ ወሚን ኑሕን ወኢብራሂመ ወሙሳ ወዒሳ ብን መርየም ይላል። ልክ እንዲሁም በሱረት ሹራም ላይ ሲገልጻቸው እነዚህን 5ቱን ምን ይላል? ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነዚህ 5ቱ ገብቶሃል አይደል? ከ5ቱ ደግሞ ማን ይበልጣል ከተባለ አንደኛ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው። ለምን በለጡ ወደሚለው እንሄድ አይደል? ክሊንቶን ከኔ ጋር እሺ እንሄድ። ለምን በለጡ ወደሚለው ስንመጣ ጊዜ እንግዲህ እንደ አገልግሎታቸው እንደ ስራቸው አንደኛ እሱ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ በዚህ ጉዳይ ላይ ምን አሉ? ፈድልቱ ዐለል አንቢያኢ ሚን ቀብል ቢኸምስ ካነት አልአንቢያ ሚን ቀብል ተርሰሉ ኢላ ቀውሚሃ ኻሳ ፈአርሰለኒ አላህ ኢላ አናሲ ካፋ። ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም? ከቀደምት ነቢያት በ5 ነገር በለጥኩኝ አሉ። አንደኛ ቀደምት ነቢያቶች ለህዝቦቻቸው ለወገኖቻቸው ብቻ ነበር የሚላኩት አሉ። እኔን ግን ለዓለም ህዝብ ላከኝ አምላክ ያላህ አሉ። አየህ፣ ለምሳሌ ለዚህ ማስረጃ መሲሁ ወዴት እንደተላከ ራሱ ሲገልጽ እኔ ለእስራኤል ወገን የተላኩት እያለ ይናገራል። ወኢዝ ቃለ ዒሳ ብኑ መርየም ያ በኒ እስራኤል ኢኒ ረሱሉላህ ኢለይኩም፣ የማርያም ልጅ መሲሁ እንዲህ ባለ ጊዜ አስታውስ ይላል። እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ የተላኩላችሁ የአላህ መልእክተኛ ነኝ አላቸው ይላል። በሌላ ቦታ ላይ አምላክ አላህ ሱብሓነሁ ወተዓላ ወዴት እንደሚልከው መሲሁን ቀድሞ ሲናገር ምን አለ? ወረሱለን ኢላ በኒ እስራኤል፣ ወደ እስራኤል ልጆች የላኩት መልእክተኛ ነው እያለ ይገልጸዋል። በሌላ ቦታ ላይ አንዴ ልጨርስ እዚህ ጋር ለአሕዛብ እሺ ይቅርታ ልጨርስ። በሌላ ቦታ ላይ ኢን ሁወ ኢላ ዐብዱን አንዐምና ዐለይሂ ወጀዐልናሁ መሰለን ሊበኒ እስራኤል ይላል። የማርያም ልጅ መሲሁ ጸጋዬን ከዋልኩባቸው አገልጋዮቼ መካከል አንዱ ነው፣ ለእስራኤል ልጆችም ተምሳሌት አድርጌ ልኬዋለሁኝ እያለ ይገልጽለታል። አየህ፣ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሲገልጽ ምን አላቸው? ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ይላቸዋል በሱረቱል አንቢያ የነቢያቶች ምዕራፍ የሚለው መጨረሻው ገጽ ላይ እኔ ለዓለማት ህዝነት አድርጌ ነው የላኩ ይላቸዋል። በሌላ ቦታ ላይ ምናል በሱረቱል አዕራፍ ላይ ቁል ያ አዩሃ ናስ ኢኒ ረሱሉላሂ ኢለይኩም ጀሚዓን፣ ሙሐመድ ሆይ ለሰዎች እንዲበላቸው ሰዎች ሆይ እኔ አጠቃላይ ለሁላቸውም የተላኩኝ መልእክተኛ ነኝ በላቸው ይላል። በሱረቱ ሰብዕ ላይ ምን ይላል ስለ እርሳቸው? ወማ አርሰልናከ ኢላ ካፈተን ሊናስ፣ አጠቃላይ ለሰዎች ሁሉ ነው የላኩ እያለ ይገልጻቸዋል። ይህ ነው። ስለዚህ ለአንድ አካባቢ የተላከና ለዓለም የተላከ እኩል አይደለም፣ አገልግሎታቸውም እኩል አይደለም። እሺ፣ ከዚህ አንጻር ነቢ ሰለላሁ ዐለይሂ ወሰለም ካለፉት ከቀደሙት ነቢያቶች ይበልጣሉ። እሺ፣ የክርስቶስን
ለኛ ብቻ ነው የተላከው ተብሎ ለናንተ ብቻ ሳይሆን ለአሕዛብ ነው ሚል አለ። እሱ ልመልስልህ። ሁሉም ነው አላውቀውም። መጽሐፍ ቅዱሳችንን አላውቅም እኔ በርግጥ ችምትል ግን አሁን እያነበብኩ ነው አይቼዋለሁ። እሺ በመቀጠል ደግሞ ምን ልልህ አሁን አንድ ነብይ ነኝ ስላለህ ዝም ብለህ አታምነው። የሆነ ነገር ትፈልጋለህ። ትክክል። ከነዚህ ያለፉት 5 ነቢያቶች ያልካቸው 5ታቸው አይደነውም የቀሩ የበዙ ግን 4-3 የሚሆኑ ተአምራት አሳይተዋል በምድር ውስጥ ሰው ለማመን ማለት ነው። ትክክል። በተለይ ክርስቶስ ሰው አነስተዋል፣ የሞተ ሰው ብዙ ነገር አድርገዋል። እንደዚህ ተአምራት የሰራው አለ መሐመድ ቁርአን ውስጥ ነብይ መሐመድ ነብይ መሐመድ ሰለላሁ ዐለይሂ ወሰለም ነብይነታቸውን ማረጋገጫ ተአምር ሰርተዋል ወይ? ጥሩ ጥያቄ ነው የጠየቁት። ይሄን ጥያቄ ራሳቸው ተጠይቀው ነበር። በዘመናቸው ነብይ ነኝ ብለው በተነሱ ጊዜ ኢንኩንተ ነቢይን አሪና ያሏቸው፣ አንተ በእውነት የአምላክ ነብይ ከሆንክ ቀደምት ነብያት ተአምራትን ሰርተው አሳይተዋል፣ አንተም ሰርተህ እንድታሳየን እንሻለን እንፈልጋለን አሏቸው። ታዲያ ሰሩ ወይ? አዎ። ፈአራሁም ሚን ሽቃቅ አልቀመር መረተይን፣ የጨረቃን መከፈል አሳዩቸው። ጨረቃን ታውቃለህ ወደ ሰማይ ያችን ያየ ከፍተው አሳዩቸው። ለማነው ለሁለት ከፍለው አሳዩቸው። ይሄ ቡኻሪና ሙስሊም ላይ የተዘገበ ሐዲስ ነው። ያዩ የመሰከሩ አካሎች የተናገሩበትን አሳያለሁ። እሺ በበለጠ አነባለሁ፣ ሳነብ መለሳለሁ። ቴንክ አይሽ ያ ሰላም ያ ሰላም ያ ሰላም ያ ሰላም ያ ሰላም ያ ሰላም ሰላም አለይኩም ወሱ ወአለይኩም ሰላም ወራህመቱላሂ ወበረካቱ። አልሐምዱሊላህ ዛሬ ተሳካልኝ። በጣም ብዙ ቀን እገባለሁ እያልኩ ነበረ እና ትንሽ ጥያቄ ነበረኝ። እሺ አንደኛው የሆኑ ትናንት ጓደኞቼ ነበሩና የግቢ ተማሪ ነኝና የአደም ኃጢአት በማን የተሰራ የላችሁ ማን ብለው ጠይቀው ነበርና እንደ እስልምና የኃጢአት አለ እንዴ? ያው በንስሐ አደረገ አላህ Subhanahu Wa Ta'ala ይቀራል። አው በዛው ምሮታል አይደል? አምሮታል። በዛው ንስሐን ተቀበለ አላህ Subhanahu Wa Ta'ala ዘዘ። ኦኬ ሁለተኛው ጥያቄ ደግሞ ማለት ነው እንትን ይሄ መስጂድ ላይ ጨረቃ ታደርጋላችሁና ይሄ ከእስልምና አንፃር ይፈቀዳል ምናምን አሉ። ምንም ያያይዘው ነገር የለም። ቢደረግም ባይደረግም አድርገው የሚል እንዳውም የለም። ሰው ዝም ብሎ ከጌታ አንፃር እንጂ ከእምነት ጋር የሚያያይዘው ነገር የለም። ባይደረግም ችግር የለም። ኦኬ ማሻአላህ አመሰግናለሁ። ጆይኒንግ ሰላም። እሺ ቀጥል። ይሰማል ጆይኒንግ? አቤት አዎ ይሰማል። እሺ ጥያቄ አለሽ? አዎ ጥያቄ አለኝ። እሺ ጥያቄ መሰለህ አንደኛ ለምሳሌ ሙስሊም ሰው ሲፈጠር ሙስሊም ሰላም አለይኩም ሌሎቻችሁ አንዴ ታገሱ ትጨርስ እሷ ቀጥል። ሰው ሲፈጠር ሙስሊም ነው ትላላችሁ አይደል? ሰማኛ። ሰላም አለይኩም ኧረ ተውዬ ቆይ አንዴ እሷ ትጨርስና ትቀጥላላችሁ። እሺ ቀጥል። እኔ ጥያቄ አለኝ። አንዴ ታገሱ ወንድማችን እያወራች ያኔ ስለ ኒካ ነበረና እዛ አገር ቤት እያለን አግብቼ ነበር የምኖረውና 2 ዓመት አብረን ኖረናል። ደህና ናችሁ? አሁን እንዴት ናችሁ? ትዳሩስ? ቀጥል። እሺ በቃ ይጨርስ። በቃ እሺ ታገሱ። እሺ ቀጥል። ሄሎ ሃይ በቃ ቀጥል። እሺ በቃ ተይ
ጥያቄ ያለ ቀጥልሽ። ታይ ብታገሳለሁ። በቃ ታገስ። እሺ አሁን ቀጥይ። እሺ አንደኛ ጥያቄ ሰው ሲፈጠር ሙስሊም እና ግብተን እዛ ሁለት ዓመት ያክል አብረን ኖረናልና ያው በኑሮ ባለመመቻቸት ምክንያት ከዛ ከሀገር ቤት ትቻት ወደ ሰው ሀገር ተሰደድኩና ከዛ ተሰድቼ እኔ ወደዛ ሀገር ስመጣ ያው እኔ ባላወቅኩት መንገድ ሌላ ሰው ተጀናጀነችና እኔ አላወቅኩምና ኒካዬን ፍታኝ አለችኝና እሺ ጨረስክ? ይሄን ማድረግ ከዛ ኒካውን አወረድኩና እንዲያወረድኩኝ ከዛ ወዲያው ሰማሁኝ እኔ ማለት ነው ኒካውን እንዲያወረድ። እሺ ቆል ጨርስል። እሺ ከዛ ኒካውን እንዲያወረድኩ ወዲያው ሰማሁና ያኔ በስልክ ደወልኩና አገኘኋት ልጅቱን እንዲያገኘኋት ረጃቱ ብዬሻለሁ አልኳት በስልክ ማለት ነው። ከዛ ስሟን ካልጠራ አይቻልም ምናምን ሲሉኝ ከዛ ስሟን ጠርቼ ረጃቱ ብዬሻለሁኝ ያው መልሼሻለሁኝ አልኳት። እሺ ኒካ አስራለች ከሌላ ሰው ጋር አንተ ጋር ከተፋታች በኋላ ወይንስ አላሰረች? ላ አልጨረስኩም። ከዛ እንደዚህ ብላ ኒካው እንትን 3 ወር ሳይሞላት እኔ በ2 ወሯ ነው ደውዬ እንደዛ አልኳትና ከዛ እንዲያልኳት በተሰቦቿ ዝም ብለው ሰጧት ማለት ነው። ገና ሂደዋ ሳልቅ ቡናውን ጨርሰው ሁሉንም ነገር ጨረሱና ከዛ ሂደውን ጠብቀው ዝም ብለው ዳሯት ማለት ነው። ይሄ አይቻልም ብለው በስልክ ማለት ነው። ይሄ እንዴት ይታያል የሚለው? እሺ አብራችሁ ህይወትን ጀምራችሁ ነበር ወይንስ በአየር ላይ ያለ ኒካህ ብቻ ነበር? ይሰማል? ወንድማችን ይሰማል? ይሰማል ወይ? በቃ እንደገና ውረዱና መልሳችሁ ላኩ። ልጁ ተደውስ እንትና ያለው ተደብቆ ነው ያለው ወይ እንዳናዳምጠው ወይ እንዳንቀጥል። እሺ አሁን እንደገና መላክ ትችላላችሁ። እሺ አድሚኖች ካላችሁ አስገቧቸው። ያ ሰላም ያ ሰላም ያ ሰላም ያ ሰላም። እሺ ጥያቄ አለ? ቀጥል። ልጆች ለክርስቲያኖች ቅድሚያ ስጧቸው። እሺ አድሚኖች የምታስገቡ ልጆች ለክርስቲያኖች ቅድሚያ ስጧቸው። ያ ሰላም ያ ሰላም። እንዴት ናችሁ? ሰላም ነው? ሰላም ነው። ሰብለ እንዴት ነሽ? ደህና ናችሁ? አለን አለን አለሁ። ትላንትም ገብቼ ነበር። አዎ አስታውሳለሁ። ሰላም ነው። እንኳን አደረሳችሁ ለማለት ነው። እኔ ለምንም ጥያቄ የለኝም። እኔ እናመሰግናለን። ሹክራን። ኢድ ሙባረክ። እናመሰግናለን። ማሽ አያሽ እሺ አማን ሹሶች እንዴት ነህ? ሁሉ ሰላም ሰላም ነው? ትንሽ ጥያቄዎች ነበሩ ለመጠየቅ። እሺ ጥያቄ ምንድን ነው? በሙስሊም ያው ቁርአን ነው አይደል በዋነኝነት የሚታመነው? ቁርአንና ሐዲስ። የሐዲስን ጥቅም ትንሽ ብትነግረን። ማለት ሙስሊም ሲሆን ከፈጣሪ ወረደውን ቃል መቀበል ከሆነ የሐዲስ ጥቅሙ ምንድን ነው? ማመን አለብኝ ወይ ግዴታ? እሺ ሐዲስ ማለት መልእክቱ ከአላህ ዘንድ የሆነ ነው። ነብዩ ሰለላሁ ዐለይሂ ወሰለም ናቸው የተናገሩት ወይንም የሰሩት። ግን ያን የሚያደርጉት ግን በአምላክ ትእዛዝ ነው፣ ወይም የተናገሩት በአምላክ ትእዛዝ ነው። ወማ ينطق عن الهوى ይላል አላህ በቁርአን ላይ ሲናገር ስለዚህ ጉዳይ።
ሙሐመድ ከራሱ አንዳችን አይናገርም ይላል። ኢን ሁወ ኢላ ወሕዩን ዩሓ ከእኔ ዘንድ የሚተላለፍለትን ራእይ እንጂ ከራሱ አይነግራችሁም እያለ ይናገራል። ስለዚህ ሐዲስ ባጭሩ ግንዛቤው ቁርአን ቃሉ መልእክቱም ከአላህ ዘንድ ሲሆን ሐዲስ ደግሞ መልእክቱ ከአላህ ዘንድ ነው። ቃሉን ግን ነብዩ ሰለላሁ ዐለይሂ ወሰለም ናቸው እንዲናገሩ የታዘዙት። ያ ሌላ የቁርአን መልእክት እንድትረዳ ያክል ቁርአን ለምሳሌ ጥቅል ትእዛዝን ያወርዳል። ለምሳሌ ሐጅ አድርጉ ብሎ ነው የሚያወርደው ተባለ። ያን የሐጅ ስነ ስርዓቱን ደግሞ እርሳቸው ያንን እንዲያብራሩ ኃላፊነት ተጣለባቸው። ያንንም ራሱ አምላክ በሚያዛቸው መልኩ ያብራራሉ። ዘካ ስጡ ይላል። ጥቅላዊ ትእዛዝ ነው ቁርአን ላይ የምታገኘው። ከዚያ ያንን ዘካ አሰጣጡ እንዴት ነው የሚለውን ደግሞ እርሳቸው እንዲሰሩና ያንንም ደግሞ ያንን እንዲያስተምሩ ታዘዙ። ይህ ነው። ስለዚህ አሁን የድሮዎቹ መጽሐፍቶች ተውራት ወይ ኢንጂል ምናምን የምትሏቸው ቁርአን ላይ ሁሉም ተቀምጧል ወይስ ተብራርቶ ነው የምናውቃቸው? የሙሴ አስተምህሮ ምን ነበር የሚለውን አምላክ በደንብ አድርጎ በቁርአን ላይ ይገልጸዋል። የመሲሁ አስተምህሮ ምን ነበር የሚለውን ይገልጸዋል። የዳዊት አስተምህሮ ምን ነበር? አየህ፣ እነዚህን ነቢያቶች መጽሐፍቶቻቸውን በእነርሱም ያወረደላት ያ አምላክ ያ የገለጠላቸው አምላክ ምን አስተምሩ እንዳላቸው እንዳዘዛቸው በቁርአን ላይ ያስቀምጡታል። የእነሱን ብቻ ሳይሆን በጣም በርካታ መጽሐፍ ቅዱስ ላይ ያልተገለጹ ነቢያቶች ራሱ ለምሳሌ ሁድ የሚባል ነቢይ አለ። ሁድ የሚባል ነቢይ አለ። ለምሳሌ ይሄን መጽሐፍ ቅዱስ ላይ ተገለጸ። ሷሊህ የሚባል ነቢይ አለ፣ መጽሐፍ ቅዱስ ላይ አልተገለጸም። ሹዐይብ የሚባል መጽሐፍ ቅዱስ ላይ አልተገለጸም። ነገር ግን እነዚህ ነቢያቶች ሳይቀር አስተምህሮታቸውን ይገልጻል። የሁሉም ነቢያት አስተምህሮ ግን አንድ እንደሆነ ይነግረናል። እሱ ምንድነው? አንድን አምላክ በብቸኝነት ያንን አንዱን አምላክ የላካቸውን እርሱን እንዲያስመልኩ ብቻ ነው። መሲሁም ይሄን ያስተማረው፣ ሙሴም ይሄን ያስተማረው ወታች አላረን ምን ይላል? ጥቅልል አድርጎ ሲናገር በሱረቱ ነህል ላይ የሁሉንም ነቢያት አስተምህሮ ወለቀድ በዐስና ፊ ኩሊ ኡመቲን ረሱለን ይላል አን ዕቡዱላህ ወጅተኒቡ ጣጉት። ሙሐመድ ሆይ በእያንዳንዱ ትውልድ ላይ በእያንዳንዱ ህዝብ ላይ ነቢይን ልኬአለሁኝ ካለ በኋላ እነዚያም ነቢያቶች ሲያስተምሩ የነበረው አንድ አላህን በብቸኝነት ተገዙ፣ ከእርሱ ውጭ ያሉ ጣዖቶችን ራቁ የሚል ነበር አለ። በሌላ ቦታ ላይ ወኢን ሚን ኡመቲን ኢላ ኸላ ፊሃ ነዚር ይላል። ሙሐመድ ሆይ አንድም ትውልድ አላለፈችም ነቢይ ያገኛት ያለፈባት ቢሆን እንጂ ይለናል። ወለቀድ ምን ይላል በሱረቱ ከዛሊክ እያንዳንዳቸው በተናጠል እነዚህ ነቢያቶች ያስተማሩትን ሁሉ ይገልጽልናል። ወለቀድ አርሰልና ኑሐን ኢላ ቀውሚሂ ይላል። በእርግጥም ኖህን ወደ ህዝቦቹ ልኬዋለሁኝ። ፈቃለ እንዲህም አላቸው ያ ቀውሚ ዕቡዱላህ ህዝቦቼ ሆይ አንዱን አላህ በብቸኝነት ተገዙ፣ ማለኩም ምን ኢላሂን ገይሩ ከእርሱ ውጭ ሌላ ማንም አምላክ የላቸውም አላቸው ይላል። አብርሃምም ልክ እንዲሁ ወኢብራሂመ ኢዝ ቃለ ሊቀውሚሂ ዕቡዱላህ ወተቁሁ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን ወተኽሉቁነ ኢፍካ ይላል። አብርሃም ለህዝቦቹ ምን አላቸው? ህዝቦቼ ሆይ አላህን በብቸኝነት ተገዙት፣ እርሱንም ብቻ ፍሩት፣ አስተዋይ ከሆናችሁ አዋቂዎች ከሆናችሁ ይህ ነው ለእናንተ የሚሻላችሁ አላቸው አለ። ከእርሱ ውጭ ያለ ባዕድ አምልኮን ሁሉ ያስጠነቅቃሉ። ከዚያ ቀጥሎ አብርሃም ምን አለ? ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን አለ። እነዚያ ከአላህ ውጭ የምታመልኳቸው ሁሉ ጣዖቶች ናቸው አለ። ወተኽሉቁነ ኢፍካ አላቸው፣ በራሳችሁ ጊዜ አምላክ ናችሁ ብላችሁ ፈጥራችኋቸው ነው አለ። የራሳቸው የሰው ፈጠራዎች ናቸው አለ። እነ ለዚነ ተዕቡዱነ ሚን ዱኒላሂ ላ የምሊኩነ ለኩም ሪዝቀን አለ። እነዚያ ከአላህ ውጭ የምትገዟቸው ሁሉ ሲሳይን አይለግሷቸውም፣ ሲሳይን የመለገስ አቅም የላቸውም። ፈብተጉ ዒንደላሂ ሪዝቀ ወዕቡዱሁ ወሽኩሩ ለሁ ኢለይሂ ቱርጀዑን አለ። ሲሳይን ስትፈልጉ ከእርሱ ከአንዱ አምላክ ከአላህ ብቻ ፈልጉ፣ እርሱንም ብቻ ተገዙት እያለ አዘዘ። እርሱንም ብቻ ስለዋለላችሁ ጸጋ መስክኑ፣ በምትሞቱ ጊዜ ወደ እርሱ ናቸው የምትመለሱት አለ። ሙሴም ይሄን ያስተማሩ ኢነማ ኢላሁኩም ላህ ላ ኢላሃ ኢላሁ ወሲዐ ኩለ ሸይን ዒልማ ይላል። ሙሴ ለህዝቦቹ ምን አላቸው? ህዝቦቼ ሆይ አምላካቸው እርሱ አንዱ አላህ ብቻ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የላቸውም አላቸው። መሲሁም በጊዜው ሲያስተምር ጊዜ ይሄን ያስተማረው መሲሁ ምን አለ? ወቃለ ልመሲሁ ይላል። መሲሁ ወይንም ክርስቶስ እንዲህ አለ ለህዝቦች ያ ቀውም ዕቡዱላህ ማለኩም ሚን ኢላህ፣ ህዝቦቼ ሆይ አንድ አላህን በብቸኝነት ተገዙ። ወቃለ ልመሲህ ያ በኒ እስራኤል ዕቡዱላህ ረቢ ወረበኩም አለ። እናንተ የእስራኤል ልጆች ሆይ አላቸው መሲሁ የእኔንም የእናንተንም ጌታ የሆነውን አላህን በብቸኝነት ተገዙ። ከዛ መሲሁ በቀጣዩ ዓለም ማን ገነት ይገባል ማን ገሃነም ይገባል የሚለውን ምጥር አድርጎ ሲቹ ላይ ተናገረ። ምን አለ? እነሁ መን ዩሽሪክ ቢላህ ፈቀድ ሐረመ አላሁ ዐለይሂ አልጀና አለ። እነሆ በአላህ ላይ ሌላን አካል ያጋራ ያመለከ ሰው አላህ ገነትን በእርሱ ላይ እርም አድርጎበታል አለ። ወመእዋሁ ናር መመለሻው ገሃነም እሳት ነች አለ። እና ይህ ነው። እሺ ቀጣይ መጠይቅ
ቁርአን እንግዲህ ሐዲሶች ስንት ናቸው ማለት ብዛታቸው ይታወቃል ወይ? ኦኬ እንግዲህ ሐዲስ ሳሂህ ምናምን صحيح የሆኑ የነብዩ ሰለላሁ ዐለይሂ ወሰለም ሐዲሶች ናቸው። እነሱ صحيح የሆኑ ከእርሳቸው የመጡ መሆናቸው የተረጋገጡ የሆኑ ሐዲሶች ናቸው። ኩቱብ ሲታ አለ፣ ስድስቶቹ መጽሐፍቶች ቡኻሪ አለ፣ ሙስሊም አለ፣ ነሳኢ፣ ትርሚዚ፣ ኢብኑ ማጃህ እነዚህ አሉ። እሺ ኦኬ ለቀጥል ሁሉም ማመን ይጠበቅብሃል ማለት ነው። ከአምላክ ዘንድ በመጣ መልእክት ማመን ግድ ነው። አላህ በቁርአን ይላል ፈአሚኑ ቢላሂ ወረሱሊሂ ወኑር ለዚ አንዘልና ይላል። በእኔ በአላህ እመኑ በላኩላችሁ መልእክተኛና ነቢይም እንዲሁ ነቢይነቱን እመኑ ካለ በኋላ በእርሱ ላይ ባወረድኩትን ብርሃን እመኑ ይለናል። በእርሱ ላይ ያወረደው ህግና ስርዓት በዚያ ማመን ግዴታ ነው። አምላክ በነቢያቶቹ ላይ ያወረደውን ማመን ግድ ይላል። አንዱን አመኛ አንዱን እጥላለሁኝ አይባልም። ሁሉንም አምነን እንቀበላለን። ሐዲስ ቅድም እንደገለጽኩልህ የሐዲስ እንደገለጽኩልህ ምንድነው አምላክ በቁርአን የሚያዛቸው ትእዛዞች ያሉ ጥቅል ትእዛዞች እነዚያን አብራርቶ የሚገልጽ የሆነ ሐዲስ ያ ነው። ለምሳሌ ሶላት ስገዱ ብላ ያዘናል ቁርአን። እንዴት መስገድ እንዳለብን ደግሞ በሐዲስ ላይ ተገልጿል። ያ ነው አንዱ ሌላውን ያብራራል ይገልጻል። ወነዘልና ዐለይከ ወኑነዝል ወይል للناس ይላል። ይሄን ቁርአን ወነዘልና ዐለይከ الذكر لتبين للناس ዳንተ ይሄን ቁርአን አወረድኩልህ ነው። እሺ ሔዋን ቁርአን ውስጥ የለች የሚል ነገር ሰምቻለሁ። ስለሱ እስኪ በጣም ጥሩ። ሔዋንን አላህ Subhanahu Wa Ta'ala በቁርአን ላይ ከአዳም የተፈጠርኳት ነፍስ እያለ ጠርቷታል። ሐዲስ ላይ ደግሞ አየህ ቅድም እንዳልኩህ አላህ ነብያችን ሰለላሁ ዐለይሂ ወሰለም ሔዋን ብለው ቃል በቃል ስሟን ጠቅሰዋታል። ሔዋን ብለው ቃል በቃል ጠቅሰዋታል። አላህ በቁርአን ላይ ብዙ ቦታ ላይ ስለ አዳምና ስለ ሔዋን ሲናገር ሰውን ከአንድ ነፍስ ፈጠርኩት ካለ በኋላ ከዚያችም ከአንዷ ነፍስ ሌላኛዋን ጥንዷን ነፍስን ከሷው ነፍስ ፈጠርኳት እያለ ይገልጻል። ለምሳሌ በሱረቱ ኒሳ መጀመሪያ ላይ ያ አዩሃ ናሱ ተቁ ረበኩም الذي خلقكم من نفس واحده ይላል። እናንተ ሰዎች ሆይ እኔን ጌታችሁን አላህን ፍሩኝ፣ ያ ከአንድ ነፍስ የፈጠርኳችሁ የሆንኩትን ከእርሷም ከዚያችሁ ከአንዷ ነፍስ ጥንዷን የፈጠርኩላት የሆንኩኝ እያለ ይናገራል። ሌላ ቦታ ላይ በሱረቱ ሩም ላይ ምን ይላል? ومن آياته أن خلق لكم من أنفسكم أزواجا ይላል። ከተአምራቶች መካከል ከአንዷ ከዚያች ከአንዷ ከነፍሳችሁ ጥንዷን መፍጠር እያለ ይናገራል። ይሄንን ማነቻች የሚለውን ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሐዋ ወይንም ሔዋን ብለው ገለጿት። ኦኬ ስለዚህ ለእንደሱ አይነት ማብራሪያዎች ሐዲስን ትጠቀማላችሁ ማለት ነው ሞር ለማብራራት። ማለስማማበት ነገር ቢኖር አለመቀበል ይችላል። ضعيف ሐዲስ ላይ የሆነ ነገር ቢገለጽና ማለስማማ ቢሆን ያንን አለመቀበል አይቻልም። ካልገባህ መጠየቅ ሙሉ መብት አለ። ለምሳሌ ይሄ ቦታ እዚህ ቦታ ላይ አልገባኝም ብለህ ሙሉ የመጠየቅ መብት አለ። አስጠይቃም አትባልም። ወዛል በዚያ ላይ ያልተረዳኸው ነገር ካለ አላህ በቁርአን ላይ ምን ብሎ አዘዋል? ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን አለ። የማታውቁ ከሆናችሁ ያልተረዳችሁ ከሆናችሁ የእውቀት ባለቤቶችን የተረዱትን ጠይቁ ብሏል። ያ ነው እና ካላወቅ የትኛውንም ጥያቄ አንስተህ ይሄ ነገር እስኪ ለምሳሌ እሺ በቃ እድል ይሰጠን ደግሞ ለእኛም እድል ስጡንና ጥያቄ አለንና ለእኛም እድል ስጡ ይቻላል። እሺ አማን በቃ አንድ እድል ልስጥህና ለሌሎቹ ደግሞ እንዲጠይቁ። እሺ አንድ ሐዲስ እስኪ ሙስናድ አህመድ ሙስናድ አህመድ 42 የሚባል አለ ሐዲስ ላውጣለች ችግር የለም።
እሺ ሙስነድ አሕመድ حدثنا علي بن عياش حدثنا الوليد بن مسلم قال أخبرني يزيد بن سعيد عن عصوان العنسي عن عبد الملك بن عمير عن رافع الطائي رفيق أبي بكر في غزوة السلاسل قال وسألته عما قيل من بيعتهم فقال وهو يحدثه عما تكلمت به الأنصار وما كلمهم به وما كلم به عمر بن الخطاب الأنصار وما ذكرهم به من إمامة إياهم بأمر رسول الله صلى الله عليه وسلم في مرضه فبايعوني لذلك وقبلتها منهم وتخوفت أن تكون فتنة تكون بعدها ردة. بس لا من تياكي نروح نو عمل بقبل الفلك ونقر ሲያወሩ ስሰማ እዚህኛው ላይ አይ ቲንክ ብዙ አላስታውሰውም ትርጉሙ ትንሽ ብትረጉሙ ድምጽ ተቋርጦ የዚህ ጋር የነገሩን ብትናገር እንትን ጥያቄ ነበረኝ እዚህ ላይ እና ጽፌው ጥያቄ ምንድን ነው የሚያወራው እዚህ በሰሃቦች መካከል ስለነበረ ቃል ኪዳን ነው ቃል ኪዳን ነበራቸው ስለ ሰሃቦች ነው እያወራ ያለው عن رافع الطائي رفيق ان يعني انتن عندي تشيك ايش እስከዛ ኦኬ ይሰማል መቀጠል ትችላላችሁ እሱ እስኪጨርስ ስለ ምንድነው ፈቀድ ብላችሁ በወሲብ አረ ደሳል የሚቀስበል ቆይ አንዴ ጨርሰሽ ምን አልከኝ አማን سمان አማን አለ ኔትወርኩ እስከሚስተካከል ለኛ ምድል ስጠን በቃ እሺ አውራሽ እሺ ከቅድም ጀምራ ነው እሺ ያቀለ ልቀጥልና ቀጥልሽ እኔ አንተ ቀጥል እሰማል አይደል እሰማል አዎ እኔ በጀነት ዙራ ነው ጥያቄ ያለኝ ሱራ 52 ላይ ሴቶች እንዳሉ አልጋም እንዳለ ስለምናገር እነዛ ሴቶች ከዱንያ ሙቶ እዛ የሚሰበሰቡት ናቸው አዲሱ ነው አንድ ሰው ማግባት የሚችላቸው ወይስ ሌላ አላህ ሌላ ሴቶቹን አዘጋጅቶ ነው ያለ የሚል ነው ሁለቱ በምድር ላይ ሄደው አማኝ ሴቶች የጀነት ይገባሉ እነሱም አሉ ልክ እንደም በጀነት ውስጥ አላህ Subhanahu Wa Ta'ala ሌሎችን ፈጥሯል ኦኬ ከዚህ ሞቶ የሚሰበሰቡት በስጋ ነው በነፍስ ነው እዛ ጀነት የሚገቡት በጣም ጥሩ ሌላ ማንነት አላህ Subhanahu Wa Ta'ala ይሄ ምድር ላይ ያለችው እቺ ጊዜያዊ ደካማ የሆነችው ማንነትን በዚህች አይደለም ጀነት የምንገባው የዛኔ ብርሃናማ ማንነት እንደሆነ ሁሉ ይገልጽልናል አላህ በቁርአን ላይ ሲናገር ምን ይላል وجوه يومئذ ناظرة إلى ربها ناظرة ይላል ፊቶችም የዛኔ ያበራሉ ወደ ጌታቸውም ይመለከታሉ አለ አብሬ የሆነ ማንነት ነው ይሄ ምድራዊ ስጋ ደግሞ እንደዛ አይደለች ወጣል ይሄ ምድራዊ ስጋ ጊዜያዊ ነች ጠፊ ነች ትደክማለች ትታመማለች ትዘልፋለች ያ እንደዛ አይደለም ለዘላለም ጸንቶ የሚቆይ ብርሃናማ የሆነ ማንነት ነው ብርሃኑ ምን ያክል ነው የሚለውን ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ሲገልጹት የአንድ የገነት ሰው ፊት ሲገለጽ قال النبي صلى الله عليه وسلم لو أن حور العين اطلعت على أهل الأرض لأضاءت ما بين السماء والأرض قالوا عند የገነት ሰው ከሰማይ ብቅ ቢል ዛሬ ምድር ላይ አሉ ዓለምን በፊቱ ብርሃን ባንጸባረቀው ባበራው ነበር አሉ ምን አይነት ፊት ማስቡት ዓለምን ያበራል አንድ የገነት ሰው ፊት ከሰማይ ብቅ ቢል አሉ ስለዚህ
ከዚች ካለችው እቺ ደካማ ስጋችን የምትደክም የምትታመም የምትዘልፍ ከዚች ጋር አይደለም አይወዳደርም። ኦኬ ጀነት ለምሳሌ የተቀደሰ ቦታ ስለሆነ ቅዱስ ስለሆነ እዛ ላይ ጧራ ስለሆነ እዛ ውስጥ ይሄ ማንነታችን ይዘን ካልገባን ስሜት አለው ያ ነገር እንትን ያለው ሰውነት ነው። እዛም ከዚህ የተለየ ሰውነት አይደለም። ኦኬ እዚያ ስለ ሰውነት ከሆነ ጥያቄ ወገናችን ከዚህ ከምድር ጋር የሚገናኝ አይደለም። አንደኛ ሆነ የገለጽኩለት ነው። ሌላ ልጨምርልህ። ገነት ውስጥ እርኩስ ነገር ይሄ ቆሻሻ ነገራቶች የሉም። ለምሳሌ ሽንት መሽናት የሚባል ነገር የለም። የካካ የሚባል ነገር የለም። ከምድር ሰው ጋር አይገናኝም። አያችሁ ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል በገነት ውስጥ መሽናት ካካ ምናምን የሚባል ነገር የለም። አህሉል ጀና ያእኩሉን ወይሽረቡን ወላ የቡሉን አሉ ወላ ተገወጡን አሉ። የጀነት ሰዎች ሽንት የሚባል ነገር አያውቃቸውም። ካካ የሚባል ነገር አያውቃቸውም። አያችሁ በሸኖ ወርዳለሁ የሚባል ሂሳብ የለም። እንዲህ አይነት ቆሻሻ ነገር የወር አበባ የሚባል ነገር የለም። በሴቶች የለም። ነፍጥ የሚባል የለም። አክታ የለም። ምራቅ የለም። እነዚህ ሁሉ ቆሻሻ ነገሮች እንደውም በዝር ገልጸዋቸው የሉም እነዚህ በጀነት ሰው ላይ ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል እኮ። አይ ገብቶኛል፣ አመሰግናለሁ። ግን ሰው አንድ ሴትና ወንድ ሲገናኝ ፈሳሽ አለው ስሜት ስላለ ይሄ ነገር በጀነት ውስጥ እንዴት ነው? ጀነት ቅዱስ ቦታ ብሎ በእኛ አስተምሮት ቅዱስ ቦታ ነው፣ በስጋዊ አይደለም የምንገባው። ሰው ደግሞ ወሲብ ካደረገ ፈሳሽ አለው እንትን አለው። ይሄ እንዴት ነው? ከበላ የግዴታ ሽንት ቤት መሄድ አለበት፣ ከጠጣ ሽንት ቤት መሄድ አለበት ምናምን የለም። እንደዛ አይነት ነገር የለም እያልኩ ነው ወገናችን። አየህ ከምድራዊ ሰው ጋር አታገናኛቸው ናቸው። ለዚህ ነው እንቅልፍ የሚባል ነገር የለም። አህሉል ጀና ላይ ናሙን አሉ ነብዩ ሰለላሁ ዐለይሂ ወሰለም አይተኙም አሉ። ምድር ላይ ካልተኛ የማይሆን ነገር የለም አይደል? በዛ እንቅልፍ የሚባል ነገር የለም። እንቅልፍ የሚባል ነገር የለም። ሻት የለም። እንዲህ ያለ ቆሻሻ ነገራቶች የሉም በገነት ውስጥ። ኦኬ በዛ ያለው ባልና ሚስት ግንኙነት መሀል በጀነት ውስጥ እንትን ነገር የለውም ማለት ነው። ፈሳሽ ነገር ወይስ በቃ እሱን ጧራን ነገር ሊያበላሽ የሚችል ስሜት የለውም ማለት ነው ያ ግንኙነቱ። ጧራን ነገር ሊያበላሽ የሚችል ማንኛውም ነገር የለም። ወለኩም ፊሃ አዝዋጅ ሙጠሐረቱ ለእናንተ በእርሷ ውስጥ ጣሃራ የሆኑ የተነጹ የሆኑ ሚስቶች አሏችሁ እያለ ይናገራል። የአይነ ቆሻሻ ነገራቶች የሉም በገነት ውስጥ። ኦኬ አመሰግናለሁ። ጥያቄም ይሄ ነበረ። እንደ ወገናችን በቃ ሌላ አካል ከሆነ እንዴት ነው ሴክስ እና ማግባት እንዴት አስፈለገ? አዲስ ህይወት ከዚህ ለየት የሚል አሁን ሰው እዚህ ይጋባል፣ ይዋለዳል፣ ሴክስም ያደርጋል። እንዴት ነው በዚህ ተመሳሳይ ደግሞ ጀነት ውስጥ ስለ ሴክስ ጥያቄ አልጨረሳችሁም? ልመልስ አሁን መልስ። እሺ በጣም ጥሩ። ባል ከሚስቱ ጋር መገናኘቱ ኃጢአት ነው አይደለም? በምድር ኃጢአት አይደለም። ይሄ ምድር ላይ የሚደረጉት የተሰጠን ነገር ነው። አላህ አዲስ ነገር ለምንድን ነው ያልሰጠን ነው? እዚህ በምድር የምናደርገውን እዛ ለምን ተዘጋጀልን የሚል ነው። እና ክርክር አይደለም። እና አንተ ገናችን እንድታብራራለን የምናደርገውን እዛም ላይ ያለ በሚል ነገር ራሳቸውን አትሸውዱ። እንደዛ ከሆነ ልጠይቅህ ነው። እሺ ምድር ላይ ያለ ነገር እዛም አለ ካልከኝ ምድር ላይ ሽንት ቤት ትወርዳለህ አትወርድም? አንተ ትወርዳለህ አይደል? አቤት ሽንት ቤት ትሄዳለህ አትሄድም? አንተ ምድር ላይ ተበላ ከጠጣህ በኋላ የት እዚህ ወደ ሽንት ቤት ትወርዳለህ አትወርድም? አዎ ትወርዳለህ። ጌታ በገነት ውስጥ የለም ይሄ። እሺ ምድር ላይ እዚህ ምራቅ አክታ ነፍጥ ምናምን አለ የለህም? አለ እዚህ ምድር የምድራዊና ጀነት እንዴት ይገናኛል ነው? አሁን ይሄ በገነት እንዲህ አይነት ሰው አይደለም። አሁን ግብረ ስጋ ግንኙነት ከሆነ ይሄ ነገር ኃጢአት እስካልሆነ ድረስ አምላክ በምድር ላይ የደነገገው ነገር ነው አይደለ? ይሄ ነገር ኃጢአት ከሆነ አይኖርም። በሰማይ ላይ ማንኛውም ኃጢአት ነገር ብትጠይቅ አይሰጥህም። የለም። ለምሳሌ ሰው መግደል ብትፈልግ ትሰጣለህ? በሰማይ ላይ አትሰጥም፣ ኃጢአት ነውና። ባል ከሚስቱ ጋር ግብረ ስጋ ግንኙነት ማድረጉ ኃጢአት ነው ወይንስ አይደለም? መልስልኝ። አቤት። ባል ከሚስቱ ጋር ግብረ ስጋ ግንኙነት ማድረጉ ኃጢአት ነው? ፈጣሪ የሚጠላው ነገር ነው ወይንስ የሚወደው ነገር ነው? አይደለም። በጣም ጥሩ። ስለዚህ ኃጢአት እስካልሆነ ድረስ እዚያ መኖሩ እኛ ሰው ጥያቄ የሚያስነሳ ነገር አይደለም።
ባል ከሚስቱ ጋር እኮ በዚህ እንትን ከሄድንማ እዚህ መሽናትም ሽንት ቤት መቀመጥም ኃጢአት ስላልሆነ እዛ ኃጢአት እንዴት ይሆናል? በጣም ጥሩ። እነዚህ ቆሻሻ ነገራቶች ናቸው። ቅድም እሱን ጨርሰናል እኮ ማንኛውም ቆሻሻ ነገር በገነት ውስጥ የለም የሚል ሳስቀምጥልህ ነበር። አሁን ደግሞ ስለ ኃጢአት ነው ሁለተኛው ጥያቄ። አሁን ቆሻሻ ነገራቶች የሉም በገነት ውስጥ፣ እሱን ቅድም ጨረስን። ሁለተኛ ደግሞ አሁን ኃጢአትም የለም በገነት ውስጥ፣ እሱ ላይ ነው ያለነው። ሰው መግደል ለምሳሌ ኃጢአት ነው ወይ ብዬ ብጠይቅህ አዎ ኃጢአት ነው አልኩህ። ስለዚህ አይኖርም ይሄ በገነት ውስጥ ኃጢአት አታገኝም። ገብቶሃል አይደል? ነገር ግን ልጅ ማን ነው ባልና ሚስት ግብረ ስጋ ግንኙነት ማድረግ ውስጥ ኃጢአት ነው ወይ ስልህ አይ ኃጢአት አይደለም ማለት ነው። ኃጢአት እስካልሆነ መጥፎ ነገር እስካልሆነ ድረስ በገነት ውስጥ ይሄ ታገኛለህ። እሺ ይሄን ይመስላል። ኦኬ አመሰግናለሁ። ጥያቄ ይሄ ነበረ። ኦኬ እሺ፣ ለማንኛውም ተመልሶልኛል። በምድር የሚደረገው በተመሳሳይ እዛ እናደርጋለን ማለት ነው። ጌታ ሰው ተመልሶልኛል ብለህ እናመሰግናለን።